እንደምን አርፍዳችሁ እንደምንላችሁ አድማጮቻችን የደራው ጨዋታ ፕሮግራማችን ጀምሯል። ከቀኑ 7 ሰዓት ተኩል የጀመረው የደራው ጨዋታ ፕሮግራማችን እስከ ቀኑ 10 ሰዓት ድረስ ይዘልቃል። ደረጃ ኃይሌና አዜብ ወርቁነን ፕሮግራማችን እንግዲህ ዛሬ ቅዳሜ ፕሮግራማችን አሁን ይጀምራል። ትላንትና በተወሰነ መልኩ አስተዋውቀናችሁ ነበረ። ዋንኛ ፕሮግራማችሁ የሚሆነው ትላንትና ያስተዋውቀናችሁ ነው። አሁን እኔ ይሄ ነው ፕሮግራሙ አይደለም። ትላንትና ደረጃ ባስተዋወቅበት አፈፍ ደግምላችሁ ደስ ይለኛል። በጣም ደስ ይል ነበር ያስተዋወቅበት መንገድ። አዎ ቆይተናል ይሄን ነገር ካሰብነው ከ6 ወራት በፊት ነበር። አመት የሞላ ዛሬ ልክ ኢንተርቪውን ሳየው ጠይቁን ሳየው ቃለም ጠይቅ ካደረኩኝ ልክ 1 አመቱ ነበር። አሁን ኦክቶበር ነው ያለነው አለ ኖቬምበር ሲሆን 1 አመት ይሆነናል። አሁን ጥቅምት ነው እንግዲህ ማለት ነው በኢትዮጵያ ጥቅምት ነው። ህዳር ላይ ከምናልባት ከ2 ሳምንት በኋላ ልክ 1 አመት ይሆነዋል ይሄንን ዝግጅት አስበን ለዚህ ዝግጅት የሚሆኑ ቃለ መጠይቆችን ማድረግና መዘጋጀት ከጀመርን ማለት ነው። ላስተዋውቀው እሱን አይደል ያልኩት። በዛሬው ፕሮግራማችን የተከበራችሁ አድማጮች የዛሬው ፕሮግራማችን እስቲ ስላቱ ኃይሌ ፊዳል ጠይቆ ምናልባትም በፖለቲካው መስመር ልዩነት ሳቢያ ይመስለኛል ሰውየውን የሚያጥላሉና እጅግ አድርገው የሚያብጠለጥሉ ቡድኖች አሉ። አንጻራዊ በሆነ መልኩ ደግሞ ሰውየውን የሚያመሰግኑና እጅግ አድርገው የሚያጀግኑ ወገኖችም አሉ። እርሱ ከየትኛው ነውት? እኔ ከእውነቱ በኔ በኩል ባለውና ራሴ በደረስኩበት ድምዳሜ ነው የምናገረው። የሚያጀግኑትም ሊኖሩ ይችላሉ እና የሚያብጠለጥሉትም እንዳሉ አውቃለሁ። ነገር ግን ኃይሌ ፊዳን በቅርብ ከሚያውቁት ሰዎች አንዱ እኔ ነኝ እና እውነተኛ የኢትዮጵያ ልጅ፣ እውነተኛ የኢትዮጵያ ሕዝብ ልጅና አገር ወዳድ ለሀገሩ ሲል የሞተ ሰው እና የስልጣን ጉጉት ጨርሶ የሌለው በጣም ትሁት ሰው፣ ጓደኞቹን የሚወድ አገሩን የሚወድ እና ከሁሉም የበለጠ ደግሞ ኃይሌ ፊዳ በጣም በብዙ ነገር የተካነ ከፍተኛ ብልህና እውቀት ያለው ሰው ነው እና እንግዲህ በመጨረሻ ላይ ብዙዎች ነገር እንደው ተምታተዋል። ኮንፊውዝድ የሆኑ ነገሮች አሉ። በዚህ በኮንፊውዥን እና ባልተጣራ በደፈረሰ ሁኔታ ማን ምን እንደሆነ ለማወቅ ያስቸግራል። ነገር ግን በተረጋጋ ሁኔታ ውስጥ እኛ አብረን እንደነበርን የምናውቀው ጓደኞቹ እሱ ምንድነው እድል አግኝቶ የኢትዮጵያን ሕዝብ ለማገልገል የሚችልበትን የሚመኝ የሚፈልግ እውነተኛ ኢትዮጵያዊ ነበር እና ይሄ ነው በእኔ በኩል ያለው እንጂ እንደው ጀግናም ክፉም አድርጌ ያልመለከተ ሀቁ ደም አይደል። አሁን በ1960ዎቹ አጋማሽ በተካሄደው የሀገራችን አብዮታዊ እንቅስቃሴ አይነተኛ አስተዋጽኦና ሚና የነበረው የመላው ኢትዮጵያ ሶሻሊስት ንቅናቄ ወይም መኢሶን መሪና መስራች አባል የሆነው ወለጌው ኃይሌ ፊዳ ማን ነው? ከፖለቲካ ሰውነቱ ባሻገር አባትነቱ፣ የትዳር ህይወቱ፣ ማህበረሰባዊ ግንኙነቱ እንዴት ያለ ነበረ? የቅርብ ወዳጅና ጓደኞቹን አፈላልገን አግኝተን አውግተናል። ከምንም በላይ የሁለት ልጆቹን እናት የትዳር ጓደኛውን አግኝተን በሰፊው አነጋግረናል። ዛሬ የደራው ጨዋታችን በኃይሌ ፊዳ ህይወት ዙሪያ ላይ ያተኮረ ይሆናል። አሁን የዛሬው መሰናዷችን በኃይሌ ፊዳ ላይ ያተኮረ ይሆናል። ወዳጆቹን አነጋግረን ቀደም ሲል የሰማችሁት ድምጽ የአቶ ግርማ በሻ ድምጽ ነበረ። አቶ ግርማ በሻ ሃምበርግ ጀርመን ውስጥ መኢሶን ሲመሰረት ከነበሩት 19 መስራች አባላት መካከል አንዱ ናቸው። አንድ ጊዜ በጣም ደስ የሚል ቃለ መጠይቅ አድርገን ነበር። በጣም በተለየ ኮሎኔል መንግስቱ ኃይለ ማርያም አስተርጓሚ ሆነው ረጅም ጊዜ ሰርተዋልና ከመኢሶን መስራች አባላት መካከል አንዱ ናቸው። እዛው ጀርመን ነው እሳቸውም የነበሩት። መቼስ የኃይሌ ፊዳን ታሪክ እናነሳለን ብለን ካልን አመት መሙላቱ እኔ እንደውም 6 ወር ገደማ ነበር ይመስለኝ። ረጅም ጊዜ ወስዶብናል። ምክንያቱም ያን እንግዲህ
ምናልባት ስለ ቃለም ጠይቁ መግቢያ አሁን መነገር አለብን በኋላ የዛን ሰዓት ላይ ነግራቸዋለሁ ለምን ይሄንን ቀን እንደሆነ ለማለት ነው። ምናልባት ወደ ታሪኩ እንዳልገባ ስለፈራሁ ነው። ለአድማጮቻችን ቃል ገብተን ነበረ የሀፓው ምትክ የማይገኝለት የዮሐንስ ብርሃኔን ታሪክ እናቀርባለን ብለን እሱንም እየሰራ ነው ያለነው። ጠርቀምቀም እስኪሉልን ድረስ እየጠበቀን ነው። ሌሎችም አሉ እንዲህ የምናስታውሳቸው ባለፈው ጊዜ በእንደዚህ አይነት ዙሪያ የሸዋሉል መንግስቱን ሰፊ ታሪክ በተለይ ከጥበብ ህይወቷ ጋር ያለውንም አንስተን ነበረ። ያሁኑን ግን የኃይሌ ፊዳን ባለቤት እንዴት እንዳገኘናቸው ማን እንዳገኛቸው የት ቦታ ላይ ውይይቱ እንደተካሄደ በምን ቋንቋ እንደሆነ ምን እንደሚመስሉ ዛሬ በምን ሙያ ላይ እንደሚገኙ በምን እድሜ ላይ እንዳሉ ሁኔታቸውን ሁሉ በደንብ አድርገን እንገልጻለን። ስለ ኃይሌ ፊዳ ሁለቱም ልጆች ስለ ዮዲትና ሳራም አንስተናል። ብዙ በሰፊው የምናካፍላችሁ ነገር አለ። እንደ መነሻና እንደ መንደርደሪያ ደግሞ የመረጥናቸው ምናልባትም ለዚህኛው ትውልድ ብዙም የኃይሌ ፊዳን ወይም ስለ ኃይሌ ፊዳ ብዙም ግንዛቤ ለሌላቸው ሰዎች እንዲሰጥ ነበር የዘነበ ፈለቀ ወይም የገስት ተጫነ መጽሐፍ ላይ የምናነሳው አለ። እጅግ በጣም አስደናቂ ስላማሟቱ አሁን ማከራካሪ አጠያቂ የሆኑ ጉዳዮች አሉ። ሌላው በጣም ኮሎኔል መንግስቱ ኃይለማርያም እጅግ ትዝብት ላይ የሚጣላቸውም እና ያሳፍራል እንዴት እንዲህ አይነት ምላሽ ይሰጣሉ ያስባለበትን ከገነት አየለ ላይ ያደረጉትንም የሁለቱንም ክርክር እናቀርበዋለን። አስፈላጊ ከሆነ ሌሎች መጽሐፍትንም ይዘናል። እንደ መነሻ እንደ መንደርደሪያ ነው እነዚህንም እንጠቀምባቸው። ከዛ በቀጥታ ወደ ባለቤቱ ወደ ኃይሌ ፊዳ ባለቤት ጋር ወደ ተደረገው ቃለ ምልልስ ነው የምንገባው። ወደ ፕሮግራማችን ንግባ። እሺ እንግዲህ ክብራትና ክብራን አድማጮቻችን ትናንትም አስተዋውቀነዋል በሚገባ። ዛሬም እንግዲህ ዋንኛው የዝግጅታችን መሰናዶ ኃይሌ ፊዳ ማን ነው የሚለው ነው። ስለ ባለቤትየው ከባለቤቱ ጋር ከትዳር ጓደኛው ከሁለት ልጆቹ እናት ጋር የተደረገው ነው ውይይት ቆየት ብለን ነው የምናቀርበው። እንደ መነሻ ግን በኃይሌ ፊዳ ዙሪያ ብዙ ነገሮች ተጽፈዋል። የሚያጠይሙት የሚያጀግኑት አሉ። እኛ አናጠይመውም አናጀግነውም የተጻፉትን እንጠቃቅሳለን። ከዚያ ከባለቤቱ ጋር ከልጆቹ እናት ጋር ወደ ተደረገው ውይይት እንገባለን። በተለይ ስለ አቶ ኃይሌ ፊዳ ደህና አድርገው የጻፉት ዘነበ ፈለቀ ወይም ገስት ተጫነ ነበር በሚለው መጽሐፋቸው ላይ ነው። በመጀመሪያ ስለ አቶ ኃይሌ ፊዳ እንዲህ በማለት ይገልጻሉ። ስለ አቋማዊ ተክለሰውነቱና ስለ ባህሪው። አቶ ኃይሌ በሰውነት አቋሙ ረጅም የማይባል ለግላጋ ተክለሰውነት ያለው፣ መልኩ ቀይ፣ መልከ መልካም፣ ጸጉሩ ጥቁር ዞማ፣ አይኖቹ ልክክ ብለው የሚያተኩሩ እርጋታን ስክክ ብለው የሚያተኩሩ፣ ገጹ እርጋታን የተላበሰ፣ ድምጹ ወፈር ያለ ለጆሮ የማይሻክር፣ እድሜው 30ዎቹ መጨረሻ ላይ ቢሆንም እንዳረጋዊ የረጋ ከመናገር ይልቅ ወደ ማድመጥ የሚያዘነብል በሳል፣ አርቆ አስተዋይና ሰላማዊ ሰው ነበረ። ስለ አመራር ብቃቱ ከመኢሶን ጓደኞች የበለጠ መናገር ባልችልም በጣም የጦዘውን አርግቦ በጣም የረገበውን ስቦ መሃል ቤት አገናኝቶ ሚዛናዊ በሆነ ስልት የሚመራ ሰው እንደነበር ገምታለሁ። ነገር ግን በጦርነት ወቅት ላይ የሚገኝ ፓርቲ መምራት የሚያዳግተው ይመስለኛል። ስለ ወታደራዊ ዕውቀት ማነስ ወይም ስለ መንፈስ ልልነት መናገር አይደለም፣ ይልቁንስ ስለ ፈጣን ውሳኔና ስለ ፈጣን ተግባራዊነት ጉዳይ መጠቆሜ ነው። ምናልባት በዙሪያ ያሰባሰባቸው ሌሎች የመኢሶን አመራር አባላት ይጎትቱት እንደሆነ አላውቅም። በፍጥነት የመወሰንና በፍጥነት የመተግበር ጉድለት በአቶ ኃይሌ ፊዳ ላይ ያየሁበት ይመስለኛል። በቅርብ ከማውቃቸው የመኢሶን አመራር አባላት ውስጥ አቶ መስፍን ካሱና ዶክተር ንግስት አዳነ ችኮላ የሚታይባቸውና ተንኳሾች ወይም ጠብጫሪዎች ነበሩ። ዶክተር ነገደ ጎበዜና አቶ እንዳርጋቸው አሰግድ የውስጥ ለውስጥ ጥቃት ይችሉበታል። ዶክተር ከበደ መንገሻ የፓርቲን ነገር ትቶ መምህር ወይም መጽሐፍ ተርጓሚ ቢሆን ይበጀው ነበር። የመኢሶን አመራር በአጠቃላይ ሲታይ ምሁራዊ ስብስቡ ቢያመዝንም በተጋጋሚ የትግል ወቅት ውስጥ የሚገኝ ፓርቲን የሚመራ ሳይሆን በድል ማግስት የሚገኝ አርበኛ ፓርቲ የሚያስተዳድር አይነት ነበረ።
የሚገርመው ልክ በገስት ተጫን በነበር በተሰኘው መጽሐፋቸው ላይ ልክ እንዲህ ብለው ገልጸውታል። አብዮቱና ትዝታዬ በሚለው መጽሐፍ ላይ ደግሞ ሌፍተናንት ኮሎኔል ፍስሐ ደስታ የመኢሶን አባላትም የሶማሊያ ወረራ እየተጠናከረ ሲመጣ የኤርትራ አማጽያን የአስመራን ከተማ ሲከቡ ኢህአፓ ነጭ ሽብሩን ሲያጧጥፍና አድሃሪያን ቀና ቀና ሲሉ ታጋይ ይሞታል እንጂ ትግል አይሞትም ይሉ እንዳልነበር አንድ ሐሙስ ከቀረው የደርግ መንግስት ጋር አብረን አንመታም ብለው አብዮቱንና ደርግን ጥለው ፈረጠጡ በማለት መኢሶንን እፍ ብለው የቆረቆሩትን አቶ ኃይሌ ፊዳን እና ድርጅታቸውን በዚህ መልኩ ይወቅሳሉ። ምክንያቱም ነገር ግን በጦርነት ወቅት ላይ የሚገኝ ፓርቲን መምራት የሚያዳግተው ይመስለኛል ብለው የጻፉት ለዚህ ይሆናል ብለን ነው የምናስበው። ወደ አስገራሚው ታሪክ እንሂድ። የሚመስጠኝ አንድ ታሪክ አለ ስለ ኃይሌ ፊዳ እና ስለ መኢሶን። የሶማሊያ ጦር እንዲህ ይላሉ ነበር በተሰኘው መጽሐፋቸው ዘነበ ፈለቀ የመኢሶን ኩብለላ በሚል ርዕስ የሶማሊያ ጦር ድሬዳዋ ከተማን ለመያዝ በከፍተኛ ኃይል ለሶስተኛ ጊዜ መጣ። ሊይዛትም የቀረው ጥቂት እርምጃዎች ነበር። የአውሮፕላን ማረፊያውን ግማሽ ጎን ረግጦታል። በእልህ ተዋጋ ነው። ለሀገርና ለወገን ክብር ሊከፈል በሚገባው መስዋዕትነት ወደ ኋላው እንዲመለስ ተገደደና ቼልዴሳ ከሚባል ስፍራ መከላከያውን አጠናከረ። ይህ በሆነ ጥቂት ቀናት በኋላ ከግንባሩ አዛዥ ከኮሎኔል ተካልኝ ንጉሴ በኋላ በብርጋዴር ጀነራልነት የአየር መከላከያ አዛዥ ጋር ስለ ሚሊሻውና መደበኛው ሰራዊት የተቀናጀ ውጊያ ስንነጋገር በዚያን ወቅት ከፍተኛ መኮንኖች በሚሊሻው የውጊያ ብቃት ላይ እምነት አልነበራቸውም። ስልካቸው አንቃጨለ። አንስተው ረጅም ሰላምታ ከተለዋወጡ በኋላ ወዲያው ገጻቸውን ቅጭም አድርገው በድንጋጤ አኳን ከወንበራቸው ላይ ፈንጠር ማለት እያሰኛቸው እኔንም በስጋት እየተመለከቱኝ በጀርመንኛ ቋንቋ መናገር ጀመሩ። አዲስ አበባ ላይ አስደንጋጭ ክስተት እንደተፈጠረና እኔም እንዳላውቅ መፈለጋቸውን ገመትኩ። የስልክ ንግግራቸውን እንደጨረሱ በፍርሃት አኳኋን አዝናለሁ ጓድ ዘነበ፣ የጀመርነውን ውይይት ለመቀጠል አንችልም አሉኝ። ምንድነው ጓድ ኮሎኔል? ጦሩስ ችግር ተፈጠረ እንዴ አልኳቸው። ችግሩ የት እንደሆነ ያልገመቱ መስዬ ከጦሩ አይደለም፣ ችግሩ ሌላ ቦታ ነው። ማንን ማመን እንደሚቻል አላውቅም በማለት አኩተመተሙ። ሳይታወቀኝ ቆጣ ብዬ ምንድነው ነገሩ አልኳቸው። ስለማይመለከትህ አልነግረህም ብለው እቅጩን ነገሩኝ። ትቻቸው ወጣውና ወደ ሌላ ቢሮ ሄጄ ለአለቃዬ አዲስ አበባ ማለት ነው ስልክ ደወልኩ። የተለመደውን ሰላምታ እንኳን ሳንለዋወጥ እንዴት ናችሁ ብዬ ጠየቅኩት። ሳቁ እየቀደመው መኢሶን እኮ ፈረጠጠ ብሎ መለሰልኝ። ነገሩ ሊገባኝ አልቻለም። መኢሶን አንድ ሰው አይደለም፣ 100 200ም አይደለም፣ ሺህ ምን ተሺህ ነው። ይሄ ሁሉ ሰው እንዴትና ወዴት እንደፈረጠጠ መገመት አቃተኝ። ለአፍታ ያህል ጸጥ ብዬ ቆየውና እንዴት ነው ፈረጠጠ ማለት ብዬ መልሼ ጠየቅኩት። አይገባህም እንዴ? በቃ ሄደ። ወዴት ሄደ? እኔ ምን አቅልሃለሁ? እና ኃይሌ ፊዳ ትግሉን ትተው ከተማውን ለቀው መሸሻቸውን ብቻ ነው ሰማነው ብሎ ሲመልስልኝ አመራሩ ብቻ መሄዱንና ከዚህ ቀደም በልሳኑ ገልጾት የነበረውን የትግል ስልት ለውጥ ተግባራዊ ማድረጉ ገባኝ። እና ታዲያ እዚህ ያለ ነው ምን ማድረግ ይጠበቅብናል የሚል ጥያቄ አስከተልኩ። ባንተ በኩል የሚደረግ ነገር አይኖርም። የተላክበት ግዳጅ የተለየ ነው። መደረግ ያለበትን ለክፍለ ጦሩ ኮሚሳርና በክፍለ ሀገሩ ህዝብ ድርጅት ጉዳይ ጽፈት ቤት ውስጥ ለሚሰሩ ጓዶች ይነገራቸዋል። እስከዚያው ግን አጠገብ ለሚገኙ ጓዶች በመረጃ መልክ ንገራቸው ብሎ ስልኩን ዘጋ። እኔም ወደ ኮሎኔል ተካልኝ ቢሮ ተመለስኩ እያለ ይቀጥልና መኢሶን ፈረጠጠ በተባለበት ሰሞን ስለ ተልእኮዬ ሂደትና ውጤት ለማስረዳት ከድሬዳዋ ወደ አዲስ አበባ ተመልሼ ነበረ። ጳጉሜ 1969 ረፋዱ ላይ የመኢሶን መሪዎች ተይዘው መጡ የሚል ወሬ ስለሰማሁ እነማን እንደተያዙ የማወቅ ጉጉት አደረብኝና ወደ ደርግ ዘመቻና ጥበቃ ክፍል አመራሁ። አቶ ኃይሌ ፊዳና ሌሎች 4 ሰዎች በወታደሮች ታጅበው ከዘመቻ ክፍሉ በረንዳ ላይ ቆመው አየኋቸው። ሁሉም ተዳክመዋል።
አንገታቸውንም ደፍተዋል። አቶ ኃይሌ ፊዳ ቀይ ፊቱ ጠቁሮ ተጎሳቁሏል። አለባበሱ እንደ ነገሩ ሆኖ ጭቃ ነካክቶታል። ረጅም የጭቃ ላስቲክ ጫማ ተጫምቷል። አኳኋኑ ሁሉ ከተማ ቀመስ ገበሬ ይመስል ነበር። ከዚህ ቀደም በላዩ ላይ ይታይ የነበረው ያ ደማቅ ፈገግታና ግርማ ሞገሱ ተገፏል። ያ በክብር ይታይበት የነበረ ግቢ በውርደት ስለተመለሰበት ወይም ከአውሮፓ እስከ አዲስ አበባ የለፋለት መኢሶን ስለወደቀ መንፈሱ ተጎድቶ ሊሆን ይችላል። በገጹ ላይ በይበልጥም በዓይኖቹ ላይ ይነበብ የነበረውን ጥልቅ ትካዜ የተመለከተ ሁሉ በቀጥታ የስሜቱ ተካፋይ ይሆናል። በእውነቱ እኔም በጣም አዘንኩ። በማግስቱ መኢሶንን ለማውገዝ ታላቅ ህዝባዊ ሰልፍ ተደረገ። ከ4 ወራት በፊት የዓለም ወዛደሮች ቀን ሜይዴ በተከበረበት ዕለት ገበሬው፣ ወዛደሩ፣ የመንግሥት ሠራተኛው፣ ተማሪውና ሌላውም የከተማው ነዋሪ የመኢሶንን አርማ በትልቁ አንግቦ በረጅም የጨርቅ ቅስትና በሰፊ ወረቀት ላይ መኢሶን ፓርቲያችን ነው የሚል መፈክር ጽፎ እንዳልተሰለፈ፣ ከመኢሶን አመራር ጋር ወደፊት ብሎ እንዳልጮኸ፣ እንዳልፎከረ ጳጉሜ 2 ቀን 1969 ደግሞ መኢሶን ከሃዲ ነው ብሎ አወገዘው። ጠላ ሲጠጣ ተይዞ መጣ እያለ ጨፈረበት። ነገሩን ላጤ ነው። ይህ ህዝብ ማዕበል እንደሚገፋው የባህር ውሃ፣ ንፋስ እንደነካው የመስክ ሳር አቅጣጫውን እየለዋወጠ መዋለሉ ምን ያህል እንደተጨነቀ ያመለክት ነበር። ያሳዝንም ነበር እንጂ። ደግሞ በየመድረኩም ላይ መኢሶን በዘፈን በዜማ ተቀለደበት። ራስ ደጃዝማች ከነፉ ከዋይታ ሴረው ተነጠፉ። የታንክ ምጽዋት ይዘው መጡ፣ በዚያው መሳሪያ ተለጠጡ። ማርክስ ከኤንግልስ ሌኒን አምባ ቀኝ ምህላቸው ሲያስተጋባ ሲሽቀረቀሩ በቀይ ካባ አጉል ሞነክሴ እኚህ አባ። የተኩላ ደፋር ባንበሳ ቤት ያይጥ በድመት መዝመት የእባብ ለማዳን ማጫወት መኢሶን ብሎ ማርክሲስት የጭቁን አብዮት የናቁ እንደማይምሮት ያወቁ ሲደናበሩ ገቡ ወጥመድ ባልተፈቀደው በቀኝ መንገድ አቶ ኃይሌ ፊዳ ተይዘው ከመጡ በኋላ በሰጡት የተመርማሪ ቃል ላይ ስለ ጉዟቸው እንዲህ ሲሉ ገልጸው ነበር። ስብሰባዎቻችን ሁሉ በተረጋጋ መንፈስ የተካሄዱ ቢመስሉም መኢሶን ይመታል የሚለው ማስፈራራትና ዛቻ በመቀጠሉ የማፈግፈጉ ተግባር መፍጠን እንዳለበት አመነን። ሻምበል በፍቃዱ የጻፈውን ሰነድ ካገኘን በኋላም የደረሱን መረጃዎች ሁሉ የመኢሶንን መመታት የሚያረጋግጥ ሆኑ። ወደ ኋላ መለስ ብዬ እንደ አይነተኛ አስረጅ የምጠቅሰው ነጥብ አለ። ይኸውም ከሚያዝያ 23 1969 በኋላ የሰደድ ጓዶች ናቸው ብለን የምናስባቸው አንዳንድ ሰዎች፣ ለምሳሌ ሲኒየር ቴክኒሻን ደምሰው ካሳይ በህዝብ ስብሰባዎች ላይ መኢሶን ሌላው ኢህአፓ ነው፣ በቅርቡ ይመታል ብለው እስከ መናገር ደረሱ። የ50 አለቃ ለገሰ፣ ፒቲ ኦፊሰር ታምራትና 100 አለቃ ድንቁ ጉርሙ ይህንኑ ሐሳብ ደግሞ ለኔና ለጓዶች በማስፈራራት መልክ ገልጸውልናል። በተጨማሪም ሻለቃ እንዳለ ተሰማ የደርጉ ቋሚ ኮሚቴ አባል መኢሶን ነሐሴ 15 ቀን ያበቃለታል ብለው ለግብጽ አምባሳደር እንደገለጹላቸው ሰማን። ከነዚህ ሰዎች መካከል የደርጉ ቋሚ ኮሚቴ አባል የ50 አለቃ ለገሰንና ፒቲ ኦፊሰር ታምራትን ባነጋገርናቸው ወቅት እርግጥ ከሜዴይ ሰልፍ በኋላ ልንመታ ምንም ያህል አልቀረንም ነበር ብለውናል።
ስለዚህ ጉዳይ በህብረቱ መድረክ ሂስና ግለሂስ ይካሄዳል ተብለው ሳይሳካ ቀረ። እንግዲህ ይህ ሁኔታ ስላስፈራንና የወለጋ ጓዶቻችን ከቁጥጥር ውጭ በሆነ ፍጥነት በመሸሻቸው ጊዜው እስከሚያልፍ ህቡ ገብተን የዲሞክራሲ መብቶች ከተሟሉልን በኋላ ተመልሰን በግልጽ ለመስራት በማቀድ ሪትሪቱን ወይም ማፈግፈጉን በነሐሴ ወር 1969 መጀመሪያ ላይ እንድናከናውን ተቆረጠ። ስለዚህ ነሐሴ 14 ቀን ቅዳሜ በግምት ከጠዋቱ 4 ሰዓት ተኩል ሲሆን በአንዲት የህዝብ ድርጅት ጉዳይ ጽህፈት ቤት ኩምቢ ቮልክስዋገን መኪና እኔ ኃይሌ ፊዳ፣ ዶክተር ከበደ መንገሻ፣ ምትኩ ተርፋሳ፣ አዱኛ የሚባል ገበሬ፣ ሾፌራችን የነበረ ዳንኤል የአባቱን ስም የረሳሁት ደግሞ ስሙን ማላስታውሰው ሌላ አንድ ሰው ሆነን በጎጃም መንገድ ወጣን። ጫንጮ ከተማ ልንደርስ ጥቂት ሲቀረን ከመኪና ወረድንና ከአቶ አዱኛ ማለት የአብሮን ያለው ገበሬ ከእርሱ ጋር በእግር ወደ ቤቱ ሄደን ቀድመውን ከደረሱት 4 ጓዶች ጋር 10 ሆነን እስከ ነሐሴ 19 ቀን 1969 ሐሙስ ድረስ በዚሁ ሰው ቤት ሰነበትን። ነገር ግን 10 ሰዎች በአንድ ሰው ቤት መቆየታችን ትክክል አለመሆኑ ስለታየን በገበሬዎቹ ቤት እንድንከፋፈል ወሰንን። ስለዚህ አበበ ኃይሌ፣ አያሌው ወልደመድን፣ እኔ ራሴ ሆነን አቶ አዱኛ ቤት ቆየን። ነሐሴ 28 1969 ቅዳሜ ከምሽቱ 5 ሰዓት ላይ ሌላ ገበሬ ቤት የነበሩ የራስ ወርቅ አድማሴና ደረጃ አለማየሁ መጥተው ከኛ ጋር ተደባለቁ። ከዚያም ወታደሮች አዲስ አበባ እንደመጡና በማግስቱ ማሰሳ እንደሚጀምሩ ነገሩን። በጉዳዩ አደገኛነት ላይ ከተመካከርን በኋላ 5ታችንም ሌሎች ጓዶች ወደሚገኙበት አቶ መገርሳ ቤት ተጉዘን ከሌሊቱ 8 ሰዓት ተኩል ላይ ደረስን። ነገር ግን ጓዶቹ ቀድመው ሄደዋል ተባልን። እና አቶ መገርሳን መንገድ ምሩን ብንላቸው ፍቃደኛ ስላልሆኑ ወደ ሙገር ወንዝ ያደርሰናል ብለን የገመትነውን አቅጣጫ ይዘን በዘፈቀደ ተጓዝን። ነሐሴ 29 1969 ዕለቱ እሁድ ነበረ። ጫካ ውስጥ ተቀምጠናል። በዚሁ ቀን 9 ሰዓት ገደማ የኛ ጓዶች ሄዱ በተባሉበት አካባቢ ረዘም ያለ ጊዜ ፈጀ የአውቶማቲክ ጠመንጃ ተኩስ ሰማን። በዚሁ ተኩስ ጓዶቻችን እንደተገደሉ ገመትን። ከዚህ በኋላ ምን ማድረግ እንዳለብን መመካከር ጀመርንና ወንዙን ተከትለን ወደ ሙገር ሸለቆ መግባት ወይም ከበባውን እንደምንም ጥለን ወደ አዲስ አበባ መመለስና አስተማማኝ መሸሸጊያ መሻት የሚሉ ምርጫዎች ቀረቡ። በቀረቡት ምርጫዎች ላይ ተከራክረን ሁለተኛው ምርጫ ተቀባይነት አግኝቶ እሁድ ማታ በ1 ሰዓት ገደማ ከጫካው ወጥተን የአዲስ አበባ መንገድ እናገኝበታለን ብለን ባሰብነው አቅጣጫ ጉዟችንን ጀመርን። 10 ሰዓት ተኩል ያህል ከተጓዝን በኋላ አንድ ተራራ ጥግ እንደደረስን ጫካ ውስጥ ገብተን ተቀምጠን ዋልን። ነሐሴ 30 ቀን 1969 ሰኞ ማታ የያዝናቸውን 4 አውቶማቲክ ጠመንጃዎችና ጥይቶቻቸውን ጥሻው ውስጥ ወሽቀን በ1 ሰዓት ገደማ እንደገና ጉዟችንን ቀጠልን። ከሌሊቱ 7 ሰዓት ተኩል ላይ ወደ አንድ ገበሬ ቤት ሄደን የሚበላ ነገር እንዲሰጡን ጠየቅን። ቆሎ ቆልተው ሰጡንና በላን። ውሃም ጠጣን። መንገድ እንዲያሳዩንም ጠየቅናቸው። ባሳዩን አቅጣጫ የጉዟችንን ተያያዝ ነው። በጳጉሜ 1 ቀን 1969 ማክሰኞ ከጧቱ 12 ሰዓት ተኩል ላይ የአዲስ አበባን መንገድ አገኘ ነው። ከዚያም እስከ 3 ሰዓት ድረስ ተጉዘን ከጫንጮ ወዲህ አንድ እርጎ ቤት ገብተን በኪራይ የሚያጓጉዘን መኪና ለማግኘት መጠበቅ ጀመርን። ነገር ግን ዕለቱ የጫንጮ ከተማ የገበያ ቀን ስለነበር መኪና ማግኘት አዳገተን። አማራጭም በማጣታችን አስፋልቱን መንገድ ተከትለን ወደ ሱሉልታ ተጓዘን። እዚያ ልንደርስ በግምት 5 ኪሎ ሜትር ሲቀረን አንድ ዕቃ መጫኛ የሚመስል ፎርድ ታኖስ መኪና አገኘንና ሱሉልታ እንዲያደርሰን ሹፌሩን ጠየቅነው። ሾፌሩ ፍቃደኛነቱን ስለገለጸልን ከሱሉልታ አሳልፎ ዶሮ እርባታ ከሚባለው ቦታ እንዲያወርደን ነግረነው ተሳፈርን። ከተማው ስንደርስ የቀበሌ ማህበር አባላት ካሉበትና ሕዝብ ከተሰበሰበበት አካባቢ ውረዱ አለን። በሆረ ሁሉ ያዘንን ወረድን። ከዚያም የቀበሌ ማህበር አባላትና ሕዝቡ ከበቡንና ፈተሹን። ሽጉጦቻችንና መታወቂያ ወረቀቶቻችንን ስላገኙብን ኬላ ወደሚጠብቁ ወታደሮች ወስደው አስረከቡን።
በመጨረሻም ከ3ኛ መምሪያ ወይም የደርግ ዘመቻ ክፍል የታዘዙ መኪናዎች ደርሰው ወደ አዲስ አበባ አመጡን ይላል። ይህ ከዚህ በላይ ተመዘገበው ትክክለኛ ቃሌ መሆኑን አንብቤ ፈረምኩ በማለት አቶ ኃይሌ ፊዳ የመኢሶንን ስልታዊ ማፈግፈግ መንስኤውንና መደምደሚያውን በመዘርዘር የተመርማሪነት ቃሉን አጠናቋል። በጣም ይገርማል። በዚህ መልኩ ነበር ሽሽቱም ጉዞውም የተጀመረው። በቡድን ነበር የወጡት፣ ግን በመጨረሻ እንደዚህ ሆነ። ኮሎኔል መንግስቱ ኃይለማርያም ከዚህ በኋላ ያለውን ነገር እንግዲህ ያውቃሉ የተባሉት እሳቸው ናቸው። ተይዘው ወደ እስር ቤት ገቡ ኃይሌ ፊዳና ጓደኞቹ። ከዛ በኋላ ምን ሆኑ? ከተያዙ በኋላ ምን ተደረጉ? እስከዛሬ ጥርት ያለ የተገለጸ ነገር የለም። ኃይሌ ፊዳ እጃቸው ከተያዘ ከ2 ዓመት በኋላ ተረሸኑ፣ ተገደሉ ነው የሚባለው። አንዳንዶች ደግሞ ዓመት ድረስ ዝቅ ያደርጉታል። ሌሎቹ 2 ዓመት ድረስ ቆይተዋል። በተረጋጋ ነገሮች ሰከን ባሉበት ሁኔታ እንዴት ሊገደሉ ቻሉ? የተገደሉበት ቦታ ራሱ አጨቃጫቂ ነው የሆነው። በኋላ ላይ ግን አስክሬናቸው ከየት እንደወጣ ምን ገልጸዋል። ወደዛ ከመግባታችን በፊት አንድ ሙዚቃ እናስገባ። ይሄን ኑዛዜ በተመለከተ አሁን ይሄ ኑዛዜ ደብዳቤ ማለት ነው ኃይሌ ፊዳ የጻፈውን በተመለከተ በተለያዩ አሁን ይሄኛው መጽሐፍ ላይ በትክክል ወጥቷል። አሁን በቅርቡ ባለፈው ሳምንትም የለውጥ ምሰሶዎች የሚለው መጽሐፍ ላይ ይሄው ኑዛዜ እንደገና ኃይሌ ፊዳ የለውጥ ምሰሶዎች የሚል ስለ ኃይሌ ፊዳ ገልጾ ኃይሌ ፊዳ በእጁ የጻፈው ደብዳቤ የሚለው ይሄው ጽሁፍ መልሶ እዚህ ጋር ወጥቷልና እስካሁንም ድረስ የሚያነጋግር እስካሁንም ድረስ የሚያጨቃጭቅ እስካሁን ድረስ ብዙ የሚያጠያይቅ ነገር አለው። ቅድም መግቢያችን ላይ ገልጸዋል። ኮሎኔል መንግስቱ እንግዲህ በዛ ቃል ከመጥቆ በኋላ እንለዋለን እናነሳዋለን። ክብራትና ክብራን አድማጮቻችን የደራው ጨዋታ ነው። ከኃይሌ ፊዳ ታዋቂው ፖለቲከኛ የመኢሶን መስራች አባል ባለቤት የልጆቹ እናት ጋር ያደረግነው ቃለ መጠይቅ እንድትጠብቁ። የደራው ጨዋታ የደራው ጨዋታ የአቶ ኃይሌ ፊዳ አሟሟት ብዙ አከራካሪ ነገር አለው። ከተያዙ ከ1 እና ከ2 ዓመት በኋላ ነው የተገደሉት። አገር ከተረጋጋ በኋላ በገመድ ነው ተሸምቅቀው በአንገታቸው ላይ ገብተው እንደውም ጥይትም አልተኮሰም የሚሉም አሉ። በተለያየ ቦታ ላይ እንደዚህ አይነት ነገሮች አሉ። በጥይት ተበሳስቶም ነው የሚሉም አሉ። ነገር ግን ኮሎኔል መንግስቱ ኃይለማርያም የቀድሞው መንግስት ፕሬዝዳንት ይህን ነገር በትክክል ያውቃሉ ተብሎ ከሚጠበቁት ሰዎች ከሚገመቱ ሰዎች መካከል ናቸው። እሳቸው በኃይሌ ፊዳ ጉዳይ ዙሪያ የሰጡት ምላሽ ግን እጅግ የሚያስደንቅ ነው። የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በተሰኘው መጽሐፏ ላይ ገነት አየለ ጠይቃቸው አንስታባቸው ነበረ። ኃይሌ ፊዳስ በነሐሴ 1970 ተይዞ ከአንድ ዓመት በኋላ ነበር ነገር ከበረደ ሁሉ ነገር ከተረጋጋ በኋላ ነው የተገደለው። በዚያን ጊዜ የኃይሌ ፊዳ በህይወት መኖር መንግስትን ያሰጋ ነበር። መቼ ነው የሞተው ኃይሌ ፊዳ? በሐምሌ 1971 ነው። ማን ነው የገደለው? እኔ ምን አውቃለሁ። አስክሬኑ ከቀድሞ የራስ አስራት ካሳ ግቢ ነው ተቆፍሮ የወጣው። እዚያ ነው የተገኘው ኃይሌ። አሁን ኃይሌ ፊዳ እዚያ ምን ይሰራ? እዚያ ነው አስክሬኑ የተገኘው። እኔ አላውቅም። መሞቱንም አያውቁም። እሱንም እዚህ ከመጡ ነው የሰሙት። መኢሶኖች እኮ ጥለውን ሄደዋል። የሶማሊያ ጥቃት አይሎ ሲመጣ የሻዕቢያዎች ጎራ ስለጠነከረ ከዚህ ከደከመ መንግስት ጋር ምን እንሰራለን ብለው አይደል እንዴ ጥለው የነጎዱት? በእነሱ ሐሳብ እኛ በመዳከማችን ወደፊት ከኛ ጋር በመቀጠል የስልጣን ጥማታቸውን የሚያረኩበትን መንገድ ስለማይኖር ልዩ ምክንያት ሲያቀርቡ ቆይተው በመጨረሻ ፈርጥጠዋል፣ ሄደዋል። በዚህ ጊዜ እነ መስፍን ካሱ ወደ ሲዳሞ እና ኃይሌ ፊዳ ወደ ወለጋ ሲሄዱ ገበሬ ነው አግኝቶ መንገድ ላይ ከሰከሳቸው። እዚያ ነው የተገደሉት በሙሉ። ዶክተር ንግስት አዳነስ እሷም ሁሉም ከአስራተ ካሳ ግቢ እኮ ነው ሬሳቸው ተቆፍሮ የወጣው። የአስራተ ግቢ የመድኃኒት ግምጃ ቤት ነው እኮ። እዚያ ግቢ ምን ሊያደርጉ ይሄዳሉ? ጤና ጥበቃ ሚኒስቴር ከውጭ ሀገር የሚያመጣቸው መድኃኒቶች ለማስቀመጫ ጠይቆ ተሰጥቶት ለዚህ እንደሚገለገልበት ነው የማውቀው። ሰው አይኖርበት ምን የለበት። እላይ ኢየሱስ ቤተክርስቲያን አጠገብ ያለውን ነው እኮ ምሎት። አንድ አይደለም እንዴ? የአስራተ ካሳ ቤት
ቤቱን እኔ ቦታው የት እንደሆነ አላውቅም። እኔም ማውቀው የአስራተ ካሳ ቤት ለመድኃኒት ግምጃ ቤትነት ተጠይቆ መፈቀዱን ነው። አሁንም ሄደሽ መጠየቅ እኮ ትችያለሽ። እኔ ሰፈሬ ነው፣ በደንብ አውቀዋለሁ። ሬሳቸው ከዛ ወጥቷል። የአቡነ ቴዎፍሎስም የነ ኃይሌ ፊዳ፣ የዶክተር ንግስት፣ የነ ደጃዝማች አረጎት፣ የደጃዝማች ካሳ ወይ የለም ግድ የለም እሱን ተይው። አንቺ በግምትሽ ኃይሌ ፊዳን እዚያ ምን ይወስደዋል? የሱን አጽም እዚያ ምን ይወስደዋል? ታስሮ ነዋ። የአቡነ ቴዎፍሎስም የሉም፣ ቆይ የነሱም የሉም፣ የሌሎቹም የአስራተ ካሳ ቤት እኮ ማሰሪያ ነው እንዴ? አዎን። ስንት ግቢ ነው ያላቸው? እላይ በግብጽ ኤምባሲ አድርገው ወደ ኢየሱስ ቤተክርስቲያን ዳገቱን ከወጡ በኋላ የኦኤ ዋና ጸሐፊ መኖሪያ የነበረው አጠገብ የሚገኝ ትልቅ ቤት ነው። የአቡነ ቴዎፍሎስ እንዲያውም በጥቁር የተከኑ ልብሳቸውን አድርገውት በነበረው ነጠላ ጫማ ተለይቶ ይሄ ሁሉ ተገኝቶ ነው ወጥቶ የተቀበረው። የራስ አስራተ ቤት ለዚህ ተግባር መዋሉን አሁን ገና ካንቺ አንደበት መስማቴ ነው። ወህኒ ቤት አለን። ወህኒ ቤት እኮ አለ፣ ማሰሪያ አለ። እዚያ የሚካሄድበት ምክንያቱ አይገባኝም። የአስራተ ቤት ለጤና ጥበቃ እንዲሰጥ ዶክተር ተፈራ ወንዴ ነው የጠየቀው። እንደዛ ነው። ለዚህ መዋሉ ነው ትዝ የሚለኝ። ኃይሌ ብቻ ነው ወይስ ሌሎቹ ነው? ሌሎቹም ቅድም ስማቸውን ልጠቅስሎት የሞከርኩት ሰዎች ናቸው። እንግዲህ ይህንን ሊያውቅ የሚችለው ተስፋዬ ወልደ ስላሴ ነው። እርስዎ የሚያውቁት ኃይሌ ፊዳ በገበሬዎች መገደሉ? አሁን መይሶኖች አልኩሽ እኮ ተያይዘው ጠፉ። ሰው እንዲያውቅና እንዲዛቸው ስማቸውንና ፎቶግራፋቸውን መበተን ያስፈልጋል ተባለ። ተበተነ። በየሄዱበት አቅጣጫ ያሉ ገበሬዎች በየቦታው ያዟቸው፣ እንከላከላለን እያሉ ሲፍጨረጨሩ ገደሏቸው፣ ተገደሉ። ገበሬ ነው ከስክሶ የገደላቸው። እንደዛ ተብሎ ነው የተነገረኝ። ጠረፍ ድረስ የደረሱም ነበሩ። ለምሳሌ ዳንኤል በወለጋ በኩል ከነ ኃይሌ ጋር ነው የሄደው። በሲዳሞ በኩል ደግሞ እነ ተረፈ እነ መስፍን ካሱ ናቸው የሄዱት። የአመራር አካሎቹ ሁሉም አልተሰወሩም። እነ ዶክተር ወርቁ፣ ዶክተር አለሙ አበበ፣ ዶክተር ያየር አድቅጣውና ሌሎችም የሰፓ አባላት ሆነው ከኛ ጋር እስከ መጨረሻው ዘልቀዋል። እኔ እስከማስታውሰው ድረስ ከመይሶን የሄዱት ኃይሌ ፊዳ፣ ከበደ መንገሻ፣ ዳንኤል ታደሰ፣ መስፍን ካሱና ንግስት ናቸው። ንግስት አዳነ። ይዋሽዎታል ማለት ነው እነ ተስፋዬ ወልደ ስላሴ። እነ ኃይሌ ፊዳ ብዙ ጠላት እንዳላቸው መዘንጋት የለብሽም። አንደኛ የምዕራቡ ኢላማ ናቸው። ይህንን የሶሻሊዝምን ጣጣና አብሮት የመጣውን ነገር ሁሉ ያመጡ እነሱ ናቸው የተባሉ የሚጠላቸው ሞልቷል። ኢህአፓው ጠላታቸው ነው። ከኛም መሃል ቢሆን ስልሽ እነ ሽመልስ ማዘንገያ እና አለሙ አበበ፣ እነዚህ the gang of four የሚባሉት ሁሉ በእውነቱ የሰሩትም ዘር አስቀያሚ ነው። ሌላው ግልጽ ነው። የሶማሊያን ወረራ ፈርተው ነው የፈረጠጡት፣ የሸሹት፣ ጥለውን እኮ ነው የሄዱት። መይሶንና ኢህአፓ የተለያዩ ናቸው በጣም። ኢህአፓዎቹ ለሚያምኑበት ነገር ተዋጊዎች ናቸው፣ ለዓላማቸው ይሞታሉ። መይሶኖች ደግሞ የፖለቲካ ሰዎች ነን ይላሉ እንጂ የትግል ስሜታቸው ደካማ ነው። ግምጋሜያቸው ከመጀመሪያውም ቢሆን ትክክል አልነበረም። በጣም የተማሩ ብዙ ያነበቡ ምሁራን አሉባቸው። ለምሳሌ እኔ ለኃይሌ ፊዳ ትልቅ አክብሮት አለኝ። ይሄ ምንም ጥያቄ የለውም። የሰከነ ያነበበ ጥሩ ማርክሲስት ነበረ። ጥሩ ጭንቅላት ያለው፣ በጽሁፍስ ብትዩ በንግግር ቢባል ጥሩ የፓርቲው ምሰሶ ነበር። በሁሉም መንገድ እንከን የማይወጣለት ከድርን ያየሽው እንደሆነ በኢኮኖሚክስ ዶክትሬት አለው። የኢሉባቡር ልጅ ነው። አብዮቱ በፈነዳ ጊዜ ሱዳን ካርቱም ዩኒቨርሲቲ ያስተምር ነበረ። ሱዳን የነበሩትን ሰዎች ያሰባሰበ እሱ ነው። ጣጣ ማበዛ፣ ተግባቢና ጥሩ ኮሚኒስት ነበረ። ሰናይ ልኬም እንደዚሁ ነበረ። እነኚህ ሁሉ በጣም በቅርብ ከማውቃቸው የምወዳቸውና የማከብራቸው ሰዎች ነበሩ። ለወደፊቱ ለአብዮቱ መጎልበት አለኝታ የሚሆኑ ናቸው ብዬ ተማመን ነበር። ኃይሌ በሌሎቹ የተዋጠና የተወሰደ ይመስለኛል። ከመካከላቸው ኖቶሪየስ ሲሆኑና ስልጣን የጠማቸው በጣም ከላቦች ደግሞ ነበሩባቸው። ቀንድ የሚነክሱ ችኩሎች አብረዋቸው ነበሩ። አሁን ይሄ ዳንኤል ቅዥቅዥ ያለ ነው፣ ቀዥቃዣ። ከበደ እንደዚሁ ነው። ተረፈ እንደዚሁ ነው። ሴትየዋ የለየላት እብድ ናት። እቺ ንግስት አዳነ የምትባለው ቢንያም አዳነ የሚባለው የኢህአፓ አባል ወንድሟን ከቢሮ ጎትታ አውጥታ አስገደለች እኮ ነች። የገዛ ወንድሟን አስገድላለች። ታዲያ እቺ ጤነኛ ነች? ልጁ ግብርና ሚኒስቴር ነበር የሚሰራው። እኔ ራሴን ልትገለኝ ነበር። ወደ ኋላ ላይ መይሶን ቀኝ መንገደኛ እየተባለ በድርጅት ውስጥ በስነ ጽሁፍ መወራወር ተጀምሮ ነበር። እኔ ታዲያ በጋራ ስብስቤ እንዲሁ በደፈናው እረፉ፣ የለም እገሌ ሳልል ተዉ በማለት አነጋግሬያቸው ነበረ።
ኃይሌ ፊዳ እዚያ ውስጥ መገኘቱ በጣም የሚያሳዝን ነው። ሶማሌ በወረረን ጊዜ እንዴት ጥለው ነው ይሄዳሉ በማለት የህዝቡ ኢላማ መሆናቸው አልቀረም። በየገጠሩ እየተመቱ ነው የወደቁት። ገበሬ ነው የከሰከሳቸው፣ ገበሬ ነው የጨፈጨፋቸው። እኔም ማውቀው ይሄንን ነው። አስራት ካሳ ቤት ለምንና እንዴት እንደተወሰደው አላውቅም። ለመጀመሪያ ጊዜ አሁን ገና ካንቺ መስማቴ ነው። ይሄን በማለት ነበረ እንግዲህ ስሜታቸው ሊታየኛል እንዴት እንደሚደበድቡ እንደሚቆጡ ነው። አስፈራራኝ እኮ እኔ ገነት አንተ ኮሎኔሉን ይሆን መሰለኝ እኮ። ይሄ ነበረ ምላሹ። በጣም የሚገርም ምላሽ ነበረ። ይሄ ነበረ። አድማጮቻችን በኃይሌ ፊዳ ዙሪያ እያዘጋጀን ያለው ዝግጅት ገና አልተነካም፣ ገና አልተጋመሰም ማለት ይቻላል። እና ማሽባቸው እነዚህ መጽሐፍት ብለን ነው የያዝናቸው። ከባለቤቱና ከሁለት ልጆቹ እናት ጋር ያደረግነው ውይይት አለ። አብራችሁን ቆዩ። የደራው ጨዋታ ወደ ተከታዩ ዝግጅታችን እንገባለን። የአቶ ኃይሌ ፊዳ ባለቤት የሁለት ልጆቹ እናት ማን ናቸው? የት አገኘናቸው? እድሜያቸው ስንት ደርሷል? እዚህ ሀገራችን ውስጥ ምን ይሰራሉ? በምን ይተዳደራሉ? ይሄን በመጀመሪያ አዜብ ወርቁ ትነግረናለች። አዜብ ናት የአቶ ኃይሌ ፊዳን ባለቤት ያገኘቻቸው። አዎ ትክክል ነው። እኔ የአቶ ኃይሌ ፊዳን ባለቤት ሳቃቸው በርናዴት ይባላል ስማቸው። ሳቃቸው ምናልባት ወደ 17 ዓመት አካባቢ ይጠጋል። 17 ግን የአቶ ኃይሌ ፊዳ ባለቤት እንደሆነ አታውቂም? ታውቂ ነበር? አይ እኔ ኃይሌ ፊዳንስ በደንብ በመሻቀዋለሁ እውነት ለመናገር ማለት እንዳሁኑ አልነበረም። ይሄ የታሪክና የፖለቲካ እውቀቴ እውነት ለመናገር ከሆነና በርናዴት ኃይሌ ፊዳ እንደሚባሉ እና ኃይሌ ፊዳ የሚለውን ስም ያው ይታወቃል በስም አውቃለሁ። ግን ዝርዝር ውስጥ ገብቼ ግን ይሄን ያህል አልነበረም በታሪክና በፖለቲካ የነበረኝ እውቀት ማለት ነው። እንደውም ለኃይሌ ፊዳ በጣም የበለጠ ከፍተኛ እውቀት ምናልባት እያዳበርኩ የመጣሁት ብዬ ማለት እችላለሁኝ እዚህ የደራው ጨዋታን ፕሮግራም ከጀመርና በተለይ ደግሞ ይሄንን ፕሮግራም ለመስራት ከተነሳንበት ጊዜ ጀምሮ መለስ ብዬ እንግዲህ ገነት ከኮሎኔል መንግስቱ ኃይለማርያም ጋር ያደረገችውን ቃለ መጠይቅ አንብበነዋል። ግን እንደሌሎቹ ያው ታልፈዋል። ይሄን ቦታው ማለት ለብቻው እንዲያዝ አድርገህ ደግሞ ብዙ አልተጻፈም። እንዲህ ቁንጩል ነገሮችና ለምርመራ ለደርግ ምርመራ የተሰጠው የመጨረሻ እንደ ኑዛዜ የሚቆጠረው የአቶ ኃይሌ ፊዳ ቃል በየተለያዩ አሁን ቀደም እንገልጸዋል በተለያዩ መጽሐፍት ላይ ታትሟል። ነበረም ላይ ነበረ። በተረፈ በተለይ በኢሃፓ ዙሪያ በርካታ መጽሐፍት ተጽፈዋል። በመኢሶን አንድ መጽሐፍ ነው፣ እሱም ቆየት ብሏል። አቶ አንዳርጋቸው አሰግድ የጻፉት መጽሐፍ ነው። ባጭር የተቀጨ ረጅም ጉዞ መኢሶን የሚል መጽሐፍ ነው። ብዙም ሰዎች እጅ ላይም የደረሰም አይመስለንም እና የመኢሶን ታሪክ ብዙ አልተጻፈም እና የኃይሌ ፊዳን ስም እና ድርጊቶች፣ ምግባሮች፣ ባህሪያት አልፎ አልፎ ነው በጠየመ መልኩምም በነጭ መልኩም የምንመለከተው ነሻዜ እና ይሄን ያህል ነበር ማቀው ለማለት ነውና ኢትዮጵያዊ ባለቤት እንደነበራት የልጆቹ አባት እንደነበረ በህይወት እንደሌለ አንቺ ነው የምትያት። አዎ አንቺ ነው የምላትና እንደውም እዚህ ቃለ መጠይቅ ላይ ተቸግሬ ነበር አሁን ካንተ ጋር እንደውም በፈረንሳይኛ አንቱታ የለም ወይ ብዬሽ ነበር። አላልሽ ግን ስትግባባና ስትቀራረብ አንቺ ትባላለህ እንጂ እንደውም በፈረንሳይኛ አንቱ ቡ ነው አንተ ብለህ ቲዩ ነው የምልህና እንደውም ማለት የእድሜ ልዩነትም አይደለም በወጣትነት እድሜ ክልል ላይም ሆነ ለምሳሌ አንተ ታላቅ ሆነ ትልቅ ሆነ ወጣት በእድሜ ወጣት የሆነ ሰው የማታውቀው የምትግባባው ከሆነ ቡ ነው የምትለው አንቱ ነው የምትለው። እሱ አንተ በለኝ ካለ ወይም አንቺ በይኝ ካለች ትላለህ። አንተም ደግሞ ለመግባባት ይቅርታ አንቺ ብለህ ወይ አንተ ብለህ ቅር ይልሃል ብለህ ፍቃድ መጠየቅ አለብህ። አለብዛ ግን ምን ስለሆንክ ነው አንቺ ወይ አንተ ብለህ የምታናግረኝም ይመጣልና አንቱና አንቱታ አለ በዛ ቋንቋ። ግን ያው እንደነገርኩ ስንተዋወቅ እንደውም 15 አመት በርግጥ በትክክለኛነት በያስባለሁኝ ስለሆነ በዛ ውስጥ እሷ መላመዱ ቤተሰባዊ መሆን መግባባት ጋብቻችሁ የሰርጋችሁን ቦታ ላይ መገኘቷ
ይሄ ሁሉ ነገር አለ እኔም ያንቺ ተጋብቶብኝ አንቺ ያልኩ ነው እሺ እሷም እንግዲህ እሷም ልበል ያው ወደ 70ዎቹ ነው ግን አሁን ወደ 70ዎቹ ግን እሷም አንቺ ነው የምትለኝ ምክንያቱም በባህሉ ያው እንግዲህ ካልተግባባን ያው አንቱ ልትለኝ ትችላለችና ስለምትግባባ እኔም አንቺ ነው የምላት ማለት ነውና ከሷ ጋር የምንተዋወቀው እንግዲህ ሊሴ ገብረ ማርያም ትምህርት ቤት ነው የምታስተምር የነበረው ከባለቤቴ ጋር መምህር ነበረች አብረው በፈረንሳይ ማህበር ነገር አላቸውና እዛ ማህበር ውስጥም አብረው ነበሩ እኔም እዛ ማህበር ውስጥ ከባለቤቴ ጋር ሄድ ነበር ሊሴ ገብረ ማርያም ያው ስመጣም በተለያዩ ግብዣዎች ላይም እንደዚሁ እንገናኝ ነበር እንተዋወቅ ነበር መምህር ነበረች የፈረንሳይኛ መምህር ነበረች ከዛ በኋላ ጡረታ ወጣችና የሌላ ኤንጂኦ አቋቋመች የራሷ ነው አጸድ የተሰኘ የኤንጂኦ አቋቋመች ACEDE ነው የሚባለው በፈረንሳይኛ አካያን ፋንድ ኢትዮጵያ ይባላል የኢትዮጵያ ህጻናቶችን ሁለት ትርጉም ያስገዳል የኢትዮጵያ ህጻናቶችን መቀበያ ወይም ማቆያ ማዕከል እንደማለት ነው በአማርኛው ደግሞ ደስ ይላል አጸድ ነው የሚለውና የኢትዮጵያን ሴቶችን በተለይ ብቸኛ ሴቶችን የተጎዱ ሴቶችን ብቸኛ እናቶችን ለመርዳት የተቋቋመ ነው ከዛ በኋላ ደግሞ የልጆችም እንደዚህ ተደርጎ ደግሞ ልጆችንም እንደዚህ ይረዳል ምንድነው የሚያደርጉት ለምሳሌ እናቶች ብቻቸውን የሚያሳድጉ ከሆነ የገቢ ምንጫቸው ደካማ ከሆነ ለእናቶቹ ስልጠና ይሰጣል ይሄ ድርጅት የሙያ ስልጠና ይሰጣል እናቶቹ የሙያ ስልጠናውን በሚወስዱበት ጊዜ ልጆቻችንን ማን ይጠብቅልናል ብለው እንዳይሰጉ የልጆች ማቆያ አጸዳላቸው እዛ ሞግዚት ተቀጥሮ ልጆቹን ይንከባከባሉ ይሄ ድርጅት ማለት ነው እናቶቹ ከሙያ ተመርቀውም ደግሞ ስራ እንዲይዙ ያግዟቸዋል እናቶቹ ስራ ከያዙም ደግሞ ሰራተኛ እናቶች ከሆኑ ልጆቻቸውን እስከ 12 ሰዓት ድረስ እዛ አጸድ ውስጥ ያቆዩላቸዋል ስለዚህ እናቶች ልጄኔት አድርጌ ስራ ለስራ ብለው አይሉም በዚህ ይረዳሉ ማለት ነው እንደገና ደግሞ ለእናቶቹም ለልጆቹም የገንዘብ ድጋፍ ያደርጋሉ ለቤት ኪራይ ለአንዳንድ ነገር የሚሆነው ይሄንን ሁሉ ነገር ምናልባት ዛሬም ባይሆን በክፍል 2 ይሄን ዝግጅት እናቀርበው በክፍል 2 ቃለ መጠይቅ ላይ ስለ አጸድ ደግሞ እናነሳባታለን የተከበራችሁ አድማጮች በኃይሌ ፊዳ ዙሪያ አጠራቀርነው ዝግጅት 2 ሳምንት ነው የሚወስደው በ2 ሳምንት ነው የምንቋጨው ብለን እናስባለን በሚቀጥለው ሳምንት ላይ በጣም ሰፊ ዝግጅት ይኖረናል የቅርብ ወዳጆቹና የልብ ጓደኞቹን ጭምር አግኝተናል ከነርሱም ጋር የሚገርም ውይይት አካሄደናል እሱንም ይዘን እንቀርባለን እና ባለፈው አመት ታስታውስ ከሆነ ስለ ኃይሌ ፊዳ ፕሮግራም መስራት አለብን ብለን አሰብን ከዛ በጣም ጥሩዋልና መጽሐፍቶችን ባለቤቱን እንኳቃታለሁ ባለቤቱን ቃለም ጠይቅ ላርግላት በየስለ ምንድን ያልከኝ እንዴ ኡና በቃ ተንባ አዜብ መችስ በዚህ አይነገርም አዜብ እንዴት እንደጮህኩብሽ እንዴ ምን ማለት ነው ይሄ እኮ በጣም ትልቅ እኔ የኃይል ፈረንሳይኛ ባንችልም እንግዲህ እንደው ተማሙት ከየትም አምጥተን በፈረንሳይኛ በደንብ አጥቁጥር እንዴ እስከ ዛሬ ድረስ እንዴት ኢትዮጵያ ውስጥ የኃይሌ ፊዳ ባለቤት ኖራ እንዴት ሳንደርስባት ሳንሰማ በጣም ራሴን ሁሉ ነው እንትን ያደረኩትና እንዴት ይሄ ዝግጅት የምናቀርበው ከሆነ ባለቤቱን በርናዴትን ቃለ መጠይቅ ላድርግላታ እንደዚህ ነው እንደውም በኩራት መስለኝ እንዴ በርና የታገኝሽ ላይ አለች እኮ እዚህ እንጂ ብለህ በጣም እንትን አልክና በዛ ሰዓት ላይ ልክ ምናልባት ኖቬምበር አካባቢ ይመስለኛል ህዳር ወር አካባቢ ጠርኳት እዚህ ሊሴ ገብረ ማርያም ተገናኘንና እዛው አጠገብ ያለ አንድ ካፌ ውስጥ ቁጭ ብለን አወራን ተጫወትን ቃለ መጠይቁን አደረኩላት አሁን በአመቱ ሰማው ነው አሁን ወደ ፈረንሳይ ሀገር ሄዳለሁ የሚቀጥለው ወር ከአንድ ወር ቆይቼ እመለሳለሁ ስመለስ ደግሞ የተረሳ ነገር የጎደለ ነገር ካለ እናወራለን ብላ ያለችኝ ትዝ ብሎኝ ወይ ጉድ አመት ሙሉ ነው ይሄን ነገር የተዘጋጀንበት ብዬ በመሃል ላይ ተው ነው ወደ ሌላ ነገር ገባ መሰለኝ እስቲ ቆይም አንዳንዴ ዩምላስቲ ገና አልሞላም የምንለው ነገር ነበር አሁን ወዳጆቹንም ጭምር ስናገኝ ነው በጣም የተነቃቃ ነው እና የሚገርም ቃለ መጠይቅ እንደሚሆን ተስፋ አድርጋለሁ በአማርኛ ነው ያወራችሁት ነው እንስማው ክብራትና ክብራን አድማጮቻችን አብረን እናዳምጠው ነገር ግን ሙሉን ፈረንሳይኛውን ስለማትሰሙ እንግዲህ ቆይ እንስማው ቀንጨብ እናደርግና ከዛ ወደ እኛ እንሄዳለን Tu parles un peu amérique?
je comprends plus que je ne parle. Parce que moi, j'ai un problème, c'est que quand je parle une langue, il faut que je la parle bien. J'ai pris quelques cours au début, mais après j'ai laissé tomber parce que j'avais trop de travail. Et l'alphabet me dérange énormément. Parce que Haïlé, il a fait l'alphabet Obé, oui. Voilà, il a በቅርታ አድማጮቻችን ትንሽ የቴክኒክ ችግር አጋጥሞናል። ከመጀመሪያው እንደገና ተናኝ ይዘርጋው እባክሽን ከመጀመሪያው በአማርኛ ላውራሽ ብላ ነው የምትጀምረው ከሚለው ብትጀምሪልን በጣም ደስ ይለኛል። ይሄኛው በፈረንሳይኛ ያለ ነውና እኛ አድማጮቻችን የፈረንሳይኛውን ቃለም ጠይቅ እኔ ለበርናዴት በጠይቃትም እዚህ ጋር ግን የምናደርገው የጋዜጠኛውን ፓርት ደረጀ ኃይሌ ይጠይቃል። እንደ በርናዴት ሆኜ ደግሞ እኔ መልሳለሁ። ግን ቢያንስ መግቢያውን እንኳን ትንሽ በአማርኛ የሞከርና ስለዚህ ሰምተነው አስተካክለነው ነበር። እሱን እናስደምጣችሁ። ተናኝ ዘርጋው ከተሳካልሽ ተሳክቶልናል በይልልና እንጀምር። እሺ tout à fait le même problème. ጤና ይስጥልኝ በርናዴት። ጤና ይስጥልኝ ያዘብ። ቃለ መጠይቁን በአማርኛ እናድርገው። ሃይ የለም አማርኛ። donc on va parler en français. Oui. En fait, tu t'appelles Bernadette Mas ou Bernadette Haïlé Fida? Alors, mon nom de famille, c'est Mas. Donc, en France, on garde son nom de famille jusqu'à son mariage. Et au mariage, en général, on prend le nom du mari. Ce n'est pas obligatoire. Oui. Et de plus en plus, les femmes modernes gardent leur nom de... አማርኛ ትችያለሽ? መናገር እንኳን ይቸግረኛል ግን እረዳለሁ። የኔ ችግር አንድ ቋንቋን የምናገር ከሆነ በደንብ ልናገረው ይገባል። አለበለዚያ ባልናገር መርጣለሁ። መጀመሪያ አማርኛ ለመማር እንደውም ኮርስ ጀምሬ ነበር ግን አልቀጠልኩበትም። አልፋቤቱ ማለት ፊደሎቹ ያስቸግሩኝ ነበር። በዛ ላይ ኃይሌ ያው ቤት ውስጥ ከጓደኞቹ ጋር ተሰብስበው ቁቤን ያው ለመፍጠር ይሰሩ ነበርና ያኔ እንግዲህ ኃይሌ ነው እንግዲህ እንደዚህ ቁቤን እሱም ባይጀምረው እሱን ወደኋላ ነግርሻለሁኝ እና ቁቤን ለመፍጠር ሲሰሩ አደምጣቸው ነበር ቤት ውስጥ እና እነሱ የሚሉትን ለመድገም እየሞክር ነበር ግን በጣም ያስቸግረኝ ነበርና እሱ ነበር በዛ ምክንያት አልቀጠልኩበትም። ከኃይሌ ጋር ልጆች አፍርታችኋል? አዎ ሁለት ልጆች አፍርተናል። ሳራና ዮዲት ይባላሉ። እነሱስ አማርኛ እንዴት ናቸው? ቋንቋውን ይናገራሉ? ይችላሉ? አይችሉም። እንደውም የኃይሌ እህት ሊሊ ልጆቹን የአባታቸውን ቋንቋ አስተምሪያቸው እንጂ ትለይ ነበር። ኦሮምኛም አማርኛም ባስተምራቸው ደስ ይለኝ ነበር ግን አልችልም። እንግሊዘኛውን ስለሚችሉ እንግዲህ እዚህ ሲመጡ ያው በሱ ይግባባሉ ግድ የለም ብዬ ያው ችላልኩት እኔም ያው ስለሚቸግረኝ ነው። በነገራችን ላይ በርናዴት ማስ ተብለሽ ነው የምትጠሪ ወይስ በርናዴት ኃይሌ ፊዳ? የቤተሰብ መጠሪያ ስም ማስ ነው። በፈረንሳይ ባህል አንዲት ልጃገረድ እስክታገባ ድረስ በቤተሰብ ስም እንጠራለን። ካገባን በኋላ የባላችን የቤተሰብ መጠሪያ ስም እንጠቀማለን ማለት ነው። በአሁን ጊዜ ግን ያው ግዴታ መሆኑ ቀርቷል። ሴቷ ካልፈለገች በባለቤቷ የቤተሰብ ስም እንድትጠራ አትገደድም። እኔ ግን በጣም ደስተኛ ነበርኩ ኢትዮጵያዊ ስም ቢኖረኝ በባሌ ቤተሰብ ስም ብጠራ በጣም ደስ ይለኝ ነበር እና ኃይሌ ፊዳ ተባልኩ። ግን ኃይሌ ፊዳ ያው የሱ የግል ስሙ ነው። ኃይሌ ፓስፖርቱ ላይ እንደ ፈረንሳዩ ሳይሆን ያት ስም የመጀመሪያ ስም ተብሎ አልተጻፈም ነበር። ስም ኃይሌ ፊዳ የሚል ብቻ ነበር የነበረው። ፓስፖርት ላይ ትንሽ ችግር ነበረው። ስለዚህ እኔም በርናዴት ኃይሌ ፊዳ ተብዬ ነው የምጠራው። ልጆቼም ሳራ ኃይሌ ፊዳ፣ ዮዲት ኃይሌ ፊዳ ተብለው ነው የሚጠሩት። እስቲ መቼና እንዴት ተገናኛችሁ? በእንዴት ያለ አጋጣሚ ነው ከኃይሌ ፊዳ ጋር የተዋወቃችሁት? 1964 ዓመተ ምህረት ነው። ፓሪስ ውስጥ በተማሪዎች የተዘጋጀ የምሽት ፓርቲ ላይ ነው የተዋወቅነው። ሁለታችሁም ተማሪዎች ነበራችሁ ያኔ? አዎ ተማሪ ነበርን። እኔ ያኔ ያስተርጓሚነት ትምህርት ነበር የምከታተለው። ኃይሌ ደግሞ አሊያንስ ፍራንሲስ ውስጥ ቋንቋ ይማር ነበር። ቋንቋ ከተማረ በኋላ ግን ያው ዩኒቨርሲቲ ገብቶ ሶሲዮሎጂ ነበር ያጠናው። ግን መጀመሪያ ያው ዩኒቨርሲቲ ገብቶ ለመማር ቋንቋውን ግድ ማሳደግ ስለነበረበት መጀመሪያ ቋንቋ ነበር የሚማር። ጎረምሳ ነበር ያኔ። እንደው ስትተዋወቁ እድሜያችሁ ስንት ይደርስ ነበር? የሱም ያንቺም? እኔ 22 23 አካባቢ ነበርኩ። ከኃይሌ ጋር የነበረን የእድሜ ልዩነት 3 አመት ነበርና እሱ እንግዲህ 25 26 መሆኑ ነው። ግን ስላገናኛችሁና ስላስተዋወቃችሁ የምሽት ፓርቲ ትንሽ ልታጫውቺኝ ፍቃደኛ ነሽ? እንዴት አይነት ነበር? እንዴት ነበረ ሁኔታው? ምን ይመስል ነበር?
ፓርቲው ፓሪስ ውስጥ ዩኒቨርሲቲዎች በብዛት የሚገኙበት ቡልቫርድ ጆርዳን አካባቢ ነበረ የተዘጋጀው። የተለያየ ሀገር ዜጎች የሆኑ ተማሪዎች ነበሩ፣ ከየሀገሩ የመጡ ነበሩ፣ ከካናዳ፣ ከአፍሪካም ከተለያዩ ሀገሮች የመጡ በርካታ የተለያዩ ሀገር ዜጎች የስኮላርሺፕ ተከትለው የመጡ ተማሪዎች ብዙ ነበሩ። እዛ ፓርቲ ላይ ይዛኝ ሄደችው ጓደኛዬ ናት። ቤት ውስጥ ነበርኩኝና ቤት ተቀምጬ መጣችና አንድ ፓርቲ አለ እባክሽ እንሂድና እንዝናና ብላ በግድ ነው ይዛኝ ሄደችው። ኃይሌም ልክ እንደኔው ጓደኛው ነበር ይዞት ሄደው። እሱ ነበር ይዞት የመጣው። እንዴት ነበር ታዲያ የመጀመሪያ ትውቃችሁ? እንግዲህ የቀለም ጉዳይም አለ። እንደው ምን ተባባላችሁ? ምን ተባባልን መሰለ? ያወራነው ፖለቲካ ነበር ማስታውሰው። ስለ ኢትዮጵያዊ ነኝ ብሎ ሲልም ደግሞ ስለ ኢትዮጵያ ብዙም ስለማላውቅ ብዙ ጥያቄ ስለ ኢትዮጵያ ጠይቀው ነበር። እሱም ስለነበረው ፖለቲካ፣ ስለተለያዩ ብሔር ብሔረሰቦች ስለመኖራቸው፣ እሱ ብሔሩ ኦሮሞ እንደሆነ ወለጋ ከሚባል አካባቢ እንደመጣ፣ ስለ ብሔር ልዩነት፣ አዲስ አበባ እንዴት ወደ አዲስ አበባ እንደመጣ አጫወተኝ። አዲስ አበባ ስኮላርሺፕ አግኝቶ ነበር የመጣው ከወለጋ ማለት ነው። ጎበዝ ተማሪ ስለነበረ አዲስ አበባ መጥቶ እንዲማር እድል አግኝቶ ነው። ኃይሌ ግን ጎበዝ ተማሪ ስለነበርኩ ተመረጥኩ ብሎ ባፏ አልነገረኝም። እሱ ስለራሱ እንደዚህ አይነት ነገር ማውራት ብዙም አይወድም። ግን ያው ጎበዝ ነበረ። ጀነራል ውንጌት መጥቶ ተማረ። እዛ የካናዳ ጄዝቢቶች ይመስሉኛል በትምህርት ጉብዝናው በተለይ በሳይንስ ላይ ያለውን ዕውቀት ተመልክተው አስትሮኖሚ የህዋ ሳይንስ እንዲያጠና ይገፋፉት ነበር። በዛ ስኮላርሺፕ አግኝቶ በዛ በአስትሮኖሚ ነው ስኮላርሺፕ አግኝቶ ፈረንሳይ መጣው እና እኔ ስተዋወቀው አስትሮኖሚ ለማጥናት እየተዘጋጀ ነበር። መጀመሪያ ግን ያው ቋንቋ መማር ስላለበት ቋንቋውን እየተማረ ነበር። በኋላ ላይ ግን በሶሲዮሎጂ ተሳበና ሶሲዮሎጂ ሲጀምር ስኮላርሺፕ ተሰረዘበት። ከዛ እየሰራ ነበር። ምንድን ነበር ፈረንሳይ ውስጥ ከትምህርት ጎን ለጎን ይሰራ የነበረው ስራ ነበር? ሰምተናል። ይሰራ ነበር። አሊያንስ ፍራንሲስ ውስጥም የውጭ ቋንቋዎች ትምህርት ክፍል ውስጥ ኦሮምኛ ቋንቋ ያስተምር ነበር። ኦሮምኛ በዛን ጊዜ የውጭ ቋንቋ ትምህርት ስለነበረ እሱ ይሰጥ ነበር። በዛ ጊዜ አብረውት የነበሩ ኢትዮጵያውያኖች ነበሩ? ግን ብዙ አልነበሩም። በግምት ወደ 20 የሚጠጉ ይመስሉኛል። እስቲ አሁን እነማንን ታስታውሻለሽ? ትዝ የሚሉሻሉ? ስማቸው ሊረሳኝ ይችላል። ታደሰ ገሰሰ፣ ዳንኤል እንዳርጋቸው እንኳን ጀርመን ነበረ። የጀርመን ቋንቋ ተናጋሪ ነው እሱ። እዛ እኔና እሱ የተገናኘንበት ምሽት ላይ ግን በእርግጠኝነት ታደሰ ገሰሰ ነበር ብዬ አስባለሁ። ነበር ነበር። ፓርቲው ላይ ዳንስ ነበረ? ከኃይሌ ጋር አብራችሁ ደነሳችሁ? አይ አልደነስንም። ወሬ ነበር ብናወራው እኛ የፖለቲካ ወሬ። ኃይሌ ዳንስ ይወዳል፣ አሪፍ ዳንሰኛ ነበረ ሲባል እንሰማለን። ኧረ ይሄን ያህል የሚወራና እኔ የሚታወስ ነገር በእውነት አይደለም። አንቺስ? እኔም እንደነገሩ ነው ማለት እሱም ያው ይደንሳል፣ ግን ይሄን ያህል የሚባል ነገር አለ። ምንም ያው እንደነገሩ ነው። ያን ምሽት ደግሞ በወሬ ነበር ያሳለፍነው። በጣም ብዙ ነበር የምናወራው። እኔ ነበርኩ የምጠይቀው፣ በጥያቄ ነበር የማጣድፈው የነበረው። አንድ ጥያቄ ጠይቀውና ያብራራ ሲመልስልኝ ከመልሱ ደግሞ ሌላ ጥያቄ ያገኛለሁኝና እንዲህ ነበር። ኃይሌ ግን በባህሪው እንዴት ነበር? አይናፋር፣ ደፋር ወይስ እንዴት ነው የሚገለጠው? ኃይሌ አይናፋር አይባልም፣ ግን በጣም ቁጥብ ነው። ስለ ኢትዮጵያ ማውራት ከጀመረ ግን ምንም የሚያቆመው ነገር የለም። በፈረንሳይኛ ነበር የምታወሩት? በዛ ሰዓት ፈረንሳይኛው ኃይሌ ገና ጥሩ አልነበረም። አረ ስለዚህ ገና ፈረንሳይኛው ጥሩ አልነበረም፣ ገና እየተማረ ነበረ ብዬ ያለውና በእንግሊዘኛ ነበር የምናወራው። ከዛ ስትውቃችሁ ወደ ፍቅር ግንኙነት እንዴት አደገ? አንድ ቀን ተቀጣጥረን ተገናኘን። ከዛ ቀን በኋላ ማለት ነው። ከዛ አብረን መውጣት ጀመርን። አብረን ለመሆንም ወሰንን። ተወልደሽ ያደግሽው ፓሪስ ነው? ቤተሰቦች እኔ ቤተሰቦቼ ማለት ፓሪስ ተወልጄ አላደግኩኝም። ምክንያቱም ቤተሰቦቼ ገጠር ነበረ፣ ፈረንሳይ ገጠር ሳንቴቲየን የሚባል ክልል አለ። እዛ ነበረ የሚኖሩትና እዛም ተወልጄ ያደግኩትና ፓሪስ የመጣሁት አስተርጓሚ መሆን ፈልግ ስለነበረ የአስተርጓሚነት ትምህርት ደግሞ የሚገኘው ፓሪስ ውስጥ ብቻ ነበረ፣ ኢንስቲትዩት ነበርና ለሱ ነው ወደዛ የመጣሁት። ታላቅ እህቴም ፓሪስ ነበር የምትኖረው። ባለቤቷ በፈረንሳይ ሀገር እጅግ ዝነኛ የሆነ ደራሲ ነው። እጅግ ዝነኛ ነው። በጣም ብዙ ሽልማቶችን ያገኘ በጣም ታዋቂ ነውና እነሱ ጋር ኖር ነበረ።
በጣም ታዋቂ ደራሲ ስለነበረ በጣም ብዙ ግብዣ ይጠሩ ነበረ። ወደ ሌላ ሀገርም ይጓዙ ነበረ። ተከትያቸው እንደውም አብሬያቸው አሜሪካን ሀገርም አብሬያቸው ሄጄ ነበር። ምክንያቱም ልጆቻቸውን ጠብቅላቸው ነበር። የተለያዩ ዝግጅቶች ላይ ማምሸት እንዳይ ነገር ያጋጥማቸው ስለነበረ እኔ ደግሞ ትንሽ ስለነበርኩኝ እሱ በማድረግም አግዛቸው ነበር። ቤተሰቦችሽ ከኃይሌ ጋር ስለነበረሽ ግንኙነት ምን አስተያየት ሰጡ ነበር? አይ ምንም አይነት ውሳኔ ላይ ከመድረስሽ በፊት መጀመሪያ ሀገሩ ሄደሽ ማየት አለብሽ። ወደ ኢትዮጵያ ማለት ነው። አዎ ቤተሰቡን ባህሉን እንደው የኋላ ታሪኩንም ሊሆን ይችላልና ማየት አለብሽ ብለው ይመክሩኝ ነበር። ሌላ ምንም አስተያየት ለመስጠት መብት አልነበራቸው። ምክንያቱም እኛ ቤት በጋብቻ የተነሳ ብዙ አሳዛኝ ታሪኮች ተፈጥረዋል። ሁለቱ ታላላቅ እህቶቼ ሲያገቡ በጣም ብዙ አለመግባባትና ቤት ውስጥ ኃይለኛ ጸብ ነበር። ያንደኛዋን እንኳን እረዳቸዋለሁ፣ ቤተሰቦቼንም እውነት አላቸው ልል ይችላልው። የሁለተኛዋን ግን ምክንያታቸው የነበረው በጣም ያስቃል። ታዋቂ ደራሲ ስለሆነ ጥሩ ባል አይሆንሽም፣ አታገቢም፣ አንፈቅድም የሚል ጸብ ነበር። ያንደኛዋን እንኳን ከቅርብ ዘመድ ጋር ነበር ጋብቻ የፈጸመችው። እውነት ነው፣ በሳይንስም በባህልም አደጋለሁ፣ ሪስክ አለው፣ እሱን እረዳለሁ። የሁለተኛው እህቴ ግን ያው እንደነገርኩ አንድ ሰው ታዋቂ ስለሆነ ብቻ ጥሩ ባል አይሆንም ብሎ መደምደም በጣም ነው እና አልፈቅድም ማለት ትክክል አይደለም። ያኔ 15 ዓመቴ ነበርና ለወላጆቼ እኔ ሳገባ ምንም እንዳትሉ ምክራችሁንም ፍቃዳችሁንም አልጠይቅም አልኳቸው። ምክንያቱም እነዚህ ጋብቻዎች እኛ ቤት ውስጥ መጥፎ ስሜትና ሀዘን ነበር የፈጠሩት። ግንኙነታችንን በሙሉ አሻክረውት ነበረ። የነበረን እርስ በርስ ፍቅር ሁሉ ነገር እንዲቀዘቅዝ አድርጎት ነበረ። ሁሉም ሰው ይከፋል፣ ሁሉም ሰው ያለቅሳል፣ ይጣላል፣ ሁሉም ሰው ይኮራረፋል፣ ይቀያቀማል፣ ቆይቶ ደግሞ ይታረቃል። ይሄ በእኔ ጊዜ እንዲሆን ስለማልፈልግ እኔ ሳገባ አስተያየታችሁን አልፈልግም ነበር ያልኩት የነበረው። Les étudiants protestaient beaucoup, il y a eu des manifestations d'étudiants, il y a eu bah oui, puis il y a eu mai 68 après, alors ça a été autre chose, mai 68 ça a été autre chose. ለወላጆችሽ ስለ ኃይሌ የነገርሻቸው ቀን ምን አሉ? ምንም ያው እንደነገርኩ ቅድም ሀገሩ ሄደሽ ብታይ ደስ ይለናል ነው ያሉት። እሺ ኃይሌን ከቤተሰቦችሽ ጋር የተዋወቀለት እንዴት ነበር አቀባበላቸው? በጣም ጥሩ ነበር። ምክንያቱም ኃይሌ ማለት እኔና አባቴ በፖለቲካ አመለካከታችን በጣም የተለያየን ስለነበረ የፖለቲካ ጉዳይ ሲነሳ ሁሌ እንደተጨቃጨቅን ነበር። ለምሳሌ በአልጄሪያ ከፈረንሳይ ቅኝ አገዛዝ ለመውጣት ትግል ላይ እሱን በተመለከተ በጣም ነበር የምንጣላው። እኔ አልጄሪያ ለአልጄሪያኖች ትግል የሚለው ደጋፊ ነኝ። አገዛዙንም እቃወም ነበር። አባቴ ደግሞ አልጄሪያን ከቅኝ አገዛዝ ነፃ የመውጣት ሐሳብ ይቃወም ነበር። በዚህ ምክንያት አባቴን አኩርፌው ጣልቼው አላናግረውም ነበር። እንዴት ታስባለህ ብዬ ማለት ነው። ስለዚህ ለኃይሌ ተጠንቀቅ፣ አባቴ የቀኝ አክራሪ ነው ፖለቲካ የሚከተለው ብዬ ነገርኩት። ኃይሌ የጠበቀው ያው ቁጡ ሰው አይነት ነገር ነበር። ከተዋወቁ በኋላ ግን ኃይሌ ምን አለኝ? በርናዴት አባትሽ ተግባቢ ሰው ናቸው። እንዴት እንደምታግባቢያቸውና እንደምትናገራቸው መንገዱና ዘዴ ማወቅ ብቻ ነው የሚያስፈልገው አለኝ። እና ኃይሌ ሲያናግረው አባቴ ማለት ነው፣ አዎ አባቴ ልክ ኖት አባቴ፣ ግን እንዲህ በዚህ መልኩ ቢያዩትስ እንዲህ ማለትም እኮ ግን ይቻላል፣ እንዲህ አይመስሎት እያለ በጣም ተግባቡ። አንድ ጊዜማ ጭራሽ ከመግባባትም አልፈው የአባቴን አመለካከት ቀይሮስ አባቴ ኮሚኒስት ፓርቲን እንዲመርጥ አደረገው። ያን ጊዜ ከእህቴ ጋር በሳቅ የተንፈራፈር ነው። የፈረንሳይ ባህል ኃይሌ ከመጣበት ባህል ጋር በጣም የተራራቀ እንደመሆኑ ከባህሉ ጋር ለመዋሃድ አልተቸገረም? እንደ ባህሉ ለመሆን የቸገረው ያስደነገጠው ነገር አልነበረም? ከባህል ውስጥ ብዙ ትዝ የሚለኝ ነገር የለም አልነበረም። የፈረንሳይ ባህል ካሁኑ የተለየ ነበር። የዛን ወቅት የነበረው ያኔ ወቅቱ ብዙ ተማሪዎችና ሰራተኞች የተቃውሞ ሰልፍ የሚያደርጉበት ሁሉ ነገር አብዮትና ፖለቲካ ተቃውሞ የነበረበት ጊዜ ነበረ። ሜይ ወራት 1968 ተማሪዎች ከፍተኛ የተቃውሞ ሰልፍ ያደርጉ ነበር። ለምሳሌ የማስታውሰው ይሄን ተቃውሞ ሰልፍ መካፈል ፈልጌ ነበር እና እሱ ግን ፍቃደኛ አልነበረም። ልጃችን ሳራ ተወልዳ ነበር፣ ገና ትንሽ ልጅ ነበረች። እሱ ደግሞ ትምህርት ይሄድ ነበር። እኔ ስራ ሲሆን እሱ ደግሞ ሳይኖር ልጃችን የምትጠብቅልንም ልጅ ነበረችን ቤት ውስጥ እንደሞግዚት። እሷን አስጠብቄ ለተቃውሞ ሰልፉ ፓሪስ ሄድኩ። እቤት ሲመጣ አጣኝ። ሰልፍ ሄዳለች አለችው። ተናዶ ነበር እና ፓሪስ መጥቶ ቤት መለሰኝ።
ኃይሌ በቀለሙ ሳቢያ የሚገጥመው የዘረኝነት ትንኩሳ ወይ ጥቃት ወይ ለጅት ያለ በቀለም ምክንያት እንደ አይነት ነገር አይ ፓሪስ ውስጥ በተለይ እኛ ምክንያቱም ያኔ እንዳሁኑም አልነበረም ትንሽ የቀለም ጉዳይ በጣም አሳሳቢ ነበር አዎ ፓሪስ ውስጥ እኛ ምናዘውትርበት አካባቢ ወስኗል እኛ ምናዘውትርበት አካባቢ በጣም ብዙ ተማሪዎች የነበሩበት አካባቢ ከተለያዩ ሀገር የመጡ ዜጎች ሁሉንም አይነት ከለር ሁሉንም አይነት ቁመት ሁሉንም አይነት ሳይዝ ሁሉንም አይነት ሰው ምታይበት ነበር እዛ አካባቢ ነበር ምናዘውትረው የነበረውና ያለነውና የተለየ እይታ ስታይ እኔ አላስታውስም ገጠር ቤተሰቦቼ ጋር ስንሄድ ገጠር ነበር የሚኖሩት ቤተሰቦቼ ይያልና እዛ ስንሄድ ደግሞ ገበሬዎቹ ያው ልጆኜም ስለሚያውቁኝ አባቴንም በጣም ስለሚወዱት እኔንም በጣም ይወዱኝ ነበር ልጆኜ ቤታቸው ሂጄ ስራ አግዛለሁ አብሬያቸው ጫወታለሁ አብሬያቸው አሳልፋለሁ በዚህ ጥሩ ይቀርቡኝ ነበርና በሱ ምክንያት ምንም አይነት አስተያየት አልሰጡም ያው በእኔ አይን ያዩት አባቴንም ደግሞ ለሁሉም ዞር ስላስተዋወቀው መሰለኝ ችግር አላየው ኃይሌም ቶሎ አካባቢው መምሰል ይችልበታል አደን ይወዳሉ የዛይቃ አካባቢ ሰዎች ኃይሌም አደን ይወድ ነበር አብሯቸው አደን ይወጣል አብሯቸው ይጫወታል የሚጫወቱትን ጨዋታ ይግባባል እና እኔ ባይኔ ያየሁት በቀለሙ ልዩነት የደረሰበት ነገር እንጃ አላጋጠመኝም ምናልባት አንዳንድ ቦታ የመገረም ነገር አይቼ ይሆናል እንጂ ሌላ ነገር ብዙም ትዝ አይለኝም ጋብቻችሁስ ምን ይመስላል መቼ ፈጸማችሁ በሰርግ ነበረ ድግስ ነበረ እንዴት ነበር የተጋባችሁት ጋብቻችን የፈጸምነው በ1966 በአውሮፓ አቆጣጠር ነው እንግዲህ ምነግርህ እዛ ነበር ሁለት ጊዜ ነበር ጋብቻ የፈጸምነው ሁለት አይነት ጋብቻ ማለት ይቻላል አንደኛው እና የመጀመሪያው ወዳጆቻችንን ጓደኞቻችን በተገኙበት ፓሪስ ያደረግነው ጋብቻ ነው ሌላኛው ጋብቻችን ደግሞ የቤተክርስቲያን ጋብቻ ነበር የቤተክርስቲያን ጋብቻ የቤተሰቦቼ ፍላጎት ነበር እኔ ግን አልፈልግም ማለት ፍላጎቱ አልነበረኝም ኃይሌ ግን እባክሽን ቤተሰቦችሽን ቅር አታሰኛቸው ምን ቸገረሽ እነሱ ደስ የሚላቸው ከሆነ አንሞት አይገለን አለኝ አየህ ኃይሌ ማለት እንዲህ ነው ሁሉ ጊዜ ሰዎችን ማስደሰት ይወዳል ማስከፋት ማስቀየም አይወድም ስለዚህ ገጠር ሄደን በቤተክርስቲያን ጋብቻችንን ፈጸምን ከዛ ቤተሰቦች ቤት ውስጥ ቤት ዘመድ በተገኘበት ጥሩ የጋብቻ ድግስ ተደረገ በጣም ቆንጆ ነበር ሁሉም ሰው ደስተኛ ነበር ከኃይሌ ቤተሰቦች እስከ በጋብቻችሁ በሰርጋችሁ ነስራስ ላይ የተገኙ ነበሩ የሉ አልተገኙ ከጓደኞቹስ ጓደኞቹ እዛ ገጠር የነበረው ጋብቻ ላይ ጓደኞቹም አልተገኙም ምክንያቱም ጊዜው የዛን ጊዜው ሰኔ ነበረ ወቅቱ እና ሁሉም ተማሪዎች ናቸው የፈተና ወቅት ነበረ ግን ፓሪስ ያደረግነው ከጓደኞቻችን ጋር ያደረግነው ጋብቻችን ላይ ግን ሚዜዎቻችንም ጓደኞቻችን ነበሩ እህቴና ባሏን በተገኙበት ነው ያደረግነው የኃይሌ ሚዜዎች ታዲያ እነማን ነበሩ ማን ነበሩ ረሳለሁ አሰፋ ነበረ ሌላ ፎቶ ሳይ ወይስ አስታውስ ነግራለሁ ከጋብቻችሁ በፊት ኢትዮጵያ መጣችሁ ነበር መጀመሪያ ወደ ኢትዮጵያ አድርጋችሁት ጉዞ ምን ይመስል ነበር ጉዞ አድካሚ ነበር ምክንያቱም አውሮፕላን መሳፈሪያው ሰዓት ተቀይሮ ስለነበረ እህቴና ባሏ ከቤታችን ኤርፖርት ያደረሱን እየተዋከብን በጣም በጥድፊያ ነበር እና ምንም ረፍት ሳላገኝ ሳልዘጋጅ ነበር የተሳፈርኩት ከዛ ሮም ላይ ደግሞ ረጅም የትራንዚት ሰዓት ነበርና በጣም ረጅም ነበር ትራንዚቱ እዛ ቆያል ከዛ አዲስ አበባ ስደርስ በጣም ደክሞኝ ነበር እዚህ ማን ተቀበላችሁ አዲስ አበባ ስደርሱ አንድ ኃይሌ ጓደኛ ስሙን ረሳሁት እንደው መኪና ይዞ ተቀብሎናል ግን ማን እንደሆነ አሁን አላስታውስ ከቤተሰቦቹስ የተገኘ አልነበረም አልነበሩ ለቤተሰቦቹ ስለመምጣቱ የነገራቸው እኮ አዲስ አበባ ገብተን ካረፍን በኋላ ነው ደወለላቸው ሲደውልላቸው አንደኛ ወለጋ ነበር የሚኖሩት እና ከወለጋ አንደኛ ወንድሙ ታናሽ ወንድሙ መጥቶ አገኘን ሬስቶራንት አብረን ሄደን ሬስቶራንት አብረን ምሳ በልተን እዛ ተጨዋወትን ያኔን ተዋወቁት አዲስ አበባ እንዴት አገኘሻት ያኔ ስትመጪ የመጀመሪያ ቀን ደክሞኝ ስለነበረ በእንቅልፍ ነበር ያለፈው እንዲያየሁትንም አላስታውስም በእንቅልፍ አልፎብኝ ጠፍቶብኝ ነበር አዲስ አበባ በዛ ጊዜ በአሁኑ አይን እንደው ሲታይ ወይም እኔ በነበርኩበት እንደው በአውሮፓ ከተሞች በአውሮፓ ዋና ካፒታል ከተሞች አይን እንደው ሊያትብል እንደው መንደር ነበረች ማለት ይቻላል የመንደር አይነት ስሜት ነው የነበረው በዛ ላይ አንዳንድ ቦታዎች ላይ ድህነት ይታይ ነበር በልመና የሚተዳደሩ ሰዎች ነበሩ ይታዩ ነበር እኔ ይሄ አዲስ ነው እና በጣም ያስደነግጠኝ ነበር እና ኃይሌ ግን አየሽ
ብዙ ስራ ነው የሚጠብቀኝ ይለኝ ነበር። የኢትዮጵያንስ ምግብ እንዴት አገኘሽው? ለኢትዮጵያ ምግብ እንኳን አዲስ አልነበርኩም። ለባህላዊ እንኳን አዲስ አልነበርኩም። ፓሪስም እያለን እንበላ ነበር። ከዚህ በርበሬ ቅመማ ቅመም ምናምን ይላክለት ነበር እንበላ ነበር። ያን ኢትዮጵያን ሴቶችም ነበሩ? አዎ ነበሩ። አዎ በአዲስ አበባ ቆይታችሁስ ምን ጎበኛችሁ? ሙዚየም እንጦጦም ሄደን ነበር። አንድ ቀን ደግሞ በእግራችን በቤተ መንግስት በኩል እሱን ቀን አረሳውም። በዛ በኩል ስናልፍ አስታውሳለሁ። ሰዓቱ የፀሐይ መጥለቂያ ሰዓት ቀይ የሚሆነው ሰማይ አለ አይደል? እሱ ሁሉ ትዝ ይለኛል። እንደዛ ነበር። ድንገት ሰው ሁሉ መሬት ላይ ንጥፍ ብሎ ሰገደ። ደንግጬ ምን ተፈጠረ ስል ንጉሱ ወደ ቤተ መንግስታቸው ለመግባት እየሄዱ ነበር፣ በመኪና ማለት ነው። ሁሉም ሰው ተነጥፎ እኔና ኃይሌ ብቻችን ቀጥ ብለን ቆመን ቀረን። በጣም ነበር የገረመኝ። ያው ኃይሌ አሁንም በትዝብት ማለት ነው በሐዘንም እያየ አየሽ የሚጠብቀን ስራ እያየሽ ነው ብቻ ነበር ያለኝ። ኢትዮጵያ ምን ያህል ቀናት ቆያችሁ? 15 ቀን። ከአዲስ አበባ ሳልወጣችሁም ታዲያ? ሶደሬ ሄደናል። እዛም ጥሩ ጊዜ አሳልፈናል። ብዙም ጊዜ ግን ያሳለፍነው አዲስ አበባ ውስጥ በእግራችን በጎዳና ላይ በመሸራሸር ነው። ጓደኞቹም ቤታው ሰው ነበረ፣ መኪናው ሰው ነበረ። እነሱ ቤት ነበር ያረፍነው። ሶደሬ የሚሄድ ነው ያው እነሱ በዋሱ መኪና ነው እና ጥሩ ጊዜ ነበር ያሳለፍነው። እንደውም ማትረሺው የዛ ጊዜ ጉብኝት ትዝታ ምን አስደነገጠሽ? የወደድሽው ነገር? ያስደነገጠኝ እጅግ የናጠጡ ሀብታሞችና በተቃራኒው የሚታየው የብዙዎች የከፋ ድህነት ያስደሰተሽ? እንደው የወደድሽው? ካስደነገጠኝ ውስጥ ሂልተን ሆቴል ሄደን ነበር አንድ ጊዜ ከሱ ጋርና እዛ ያየሁት ህይወት ከተቀረው የኢትዮጵያ ክፍል በሙሉ በጣም የተለየ ነበር። እጅግ የተቀናጣ እጅግ የናጠጠ ነበርና እኔ ደግሞ መጀመሪያ ስገባ ያየሁት ያ ድህነት ውስጥ ቀርቶ ስለነበረ እዛ ማያቸውን ይገርመኝ ነበር። ያስደሰተኝ ደግሞ የሰዎች ደግነት፣ እንግዳ ተቀባይነት፣ ትህትናና ሰው ወዳድነት እሱም በጣም ነበር የወደድኩት የነበረው። አረሳው ጥሩ ስሜት ነበር የፈጠረብኝ የነበረው። Qui sont partis aux États-Unis en banlieue de Paris. Donc c'était bien, on était dans la maison là. Oui. Quand Sarah avait 1 an, oui. Et là on est resté au moins 2 ans et moi j'étais... Alors comme être traductrice c'est très difficile de trouver du travail, je suis rentrée dans l'enseignement. Okay. Donc je me suis mis à enseigner et comme ça Sarah était gardée par une nourrice quand j'étais au collège. አዲስ አበባ ውስጥ ወደ ዳንስ ቤቶች ሄዳችሁ ነበር? በጭራሽ አልሄድንም። ጓደኞቹ ያው እየመጡ ያጫውቱን ነበር። ግን ያው ያጫውቱን ነበር ስል ጨዋታቸው ወዲያው ፖለቲካ ነበር የሚሆነው። ወሬ ከሰላምታ ቀጥሎ ወዲያው የተፋፋመ የፖለቲካ ጭውውት ውስጥ ነበር የሚገቡት የነበረው። ከዛ ወደ ፓሪስ ተመልሳችሁና ጋብቻችሁን ፈጸማችሁ? አዎ ያው እንግዲህ እዚህ መጣችሁ ከሄዳችሁ በኋላ ነው ጋብቻችሁን የፈጸማችሁ? አዎ ከማግባትሽ በፊት እንደው ይሄደሽ ሀገሩ በሚል ምክር አይደል የመጣሁት? አዎ ፓሪስ ውስጥ ትንሽ አፓርትመንት ላይ ቤት ተከራይተን መኖር ጀመርን። ወደ ወለጋ ምናምን አልሄዳችሁም? ወደ ቤተሰቦቹ ጋር? እሺ እንዳልኩ 15 ቀን ነች የነበረችን። በዚህ ውስጥም የያዛቸው ፕሮግራሞች ነበሩ። የፖለቲካ ውይይቱም እንዳለ ነው። ለመዝናናት ወደ ሶደሬ የሚሄዱም ከተማውን መጎብኘቱም እንደዚህም ነበረ። አጭር ጊዜ ነበር። እሱም ደግሞ የራሱ የሚፈጽማቸውን ጉዳዮችም እንደዛው ነበሩትና አልቻልንም። ፓሪስ ተመለሳችሁ? ፓሪስ ተመለስን። ጋብቻችንን ፈጸምን። ያው ቅድም የነገርኩህን አይነት ጋብቻ ማለት ነው። 2 አይነት ጋብቻ ፈጸምን። ከዛ ትንሽ የአፓርትመንት ላይ ትንሽ የቤት ተከራይተን መኖር ጀመርን። የመጀመሪያ ልጃችን ሳራ ተወለደች። የተከራየነው ቤት ውስጥ ብዙም አልኖርንበትም። እህቴና ባሏ ወደ አሜሪካ ሲሄዱ እነሱ ቤት ከፓሪስ ትንሽ ወጣ ያለ ነው። እዛ መኖር ጀመርን። ቆንጆ ቤት ነው፣ በጣም የተመቸን ቤት ነው። ምክንያቱም እዚህ ፓሪስ ተከራይተን የነበረው አፓርትመንት ቤት 5ኛ ፎቅ ላይ ነው። ሊፍት የለውም። በእግር ነው የምንወጣ የምንወርደውና ሳራም የተወለደችበት ጊዜ እኔም ደግሞ ነፍሰ ጡር የነበርኩበት ጊዜም ስለነበረ ትንሽ አልተመቸንም ነበረ። እዛ እህቴና ባሏ ቤት ግን ሄደን መኖር ከጀመርን በኋላ ደግሞ ጥሩ ጊዜ ነበረን። ሁለተኛ ልጃችንም ከሳራ ከ5 ዓመት በኋላ የተወለደችው ረጅም ነው ልዩነት ያላቸውና የ5 ዓመት እድሜ በማከላቸው አለ። አዎ ያም የሆነበት ምክንያት መሰለ በመሃል ነፍሰ ጡር ሆኜ ነበረ። ግን የ6 ወር ነፍሰ ጡር እንዳለሁ ያው አልሆነም። ጨነገፈ። አዎ
ተጨነገፈ ማለት ነው እንግዲህ እንደዛ አጣን እና በሱ ምክንያት ነው መሀል ልዩነት ተፈጠረውና ሳራ አባቷን አሁን ያው 5 አመት ልዩነት ስላለ ሳራ አባቷን በደንብ ታውቀዋለች በደንብ ጣሙን አጣጥመዋለች በደንብ ቀርበዋለች ለዮዲት ሩቅ ነው አባቷ ዮዲት ህፃን ሆና ነው አባቷን ያጣችው ለዚህ አሁን በሳራና በዮዲት መሀልም ለአባታቸው ያለው እይታ ይሄን ለየት ያለ ነው ትዝታው ክፍተት አለው ከዛ እንግዲህ ፓሪስ ውስጥ ማስተርጓሚነት ስራ ማግኘት አልቻልኩም ስለዚህ መምህርነት ጀመርኩ ኃይሌ ፓሪስ እየተመላለሰ ይማራል በዛ ላይ በጣም ብዙ የኢትዮጵያን ተማሪዎች የማህበርም ለማድረግ ብዙ ስብሰባዎችን ፖለቲካዊ ውይይቶችን ያደርግ ነበር ለስብሰባም ለውይይትም ከሀገር ይዘዋወር ነበር አንድ ጊዜ እንደውም ከቼኮስሎቫኪያ ስብሰባ ሄዶ ሲመለስ ቆንጆ ቦርሳ ገዝቶ ሊመጣ ቦርሳው እስካሁን ድረስ አብሮኛል አዎ እንደውም አሳያለሁ አንድ ቀን እንዴት አይነት አባት ነበር ኃይሌ ለልጆቹ ለሳራ ለዮዲት እንዴት አይነት አባት ነበር በርግጥ ዮዲት ህፃን ያለች ነው ህይወቱ ያለፈው ግን እንዴት አይነት አባት ነበር ኃይሌ በጣም ደግ ጠንቃቃ አባት ነበር ልጁ ስታለቅስ መስማት አይችልም ይጨንቀዋል ያቅፋታል ያባብላታል መጀመሪያ አካባቢ ልጅ ማቀፍ መንከባከብ ማያያዝም አይችልበትም ነበር ግን በቃ ኋላ ላይ ለመደ ጎበዝ በቤት ውስጥ ስራ ይረዳ ነበር ጉድ ማለት ያቀበት ነበር ነው ፖለቲካው ላይ ነው አይ ኃይሌ ትሁት ነው በቻለው ሁሉ ይረዳ ነበር ግን በጣም በስራ የተወጠረ ነበር በስራ ከመወጠሩ የተነሳ ብዙ ነገር ይዘነጋው ነበር እንደውም አንድ ቀን አስተዋውሳለሁ ባቡር ጣቢያ ደርሶ ሊሳፈር ሲል ጫማውን ሲመለከት ሁለት አይነት ጫማ ማድረጉን አየ የተለያየ የግራና ቀኝ አዎ አንዱ ግር ሌላ ቀለም አንዱ ግር ደግሞ ሌላ ያውም በቀለም ነው እንዴ ጥቁርና እሱ ብቻ አይደለም አንዱ ልጥፍ አንዱ ሶል ያለው ጫማ አንዱ ልጥፍ ነው አንዱ ሶል ያለው ሲሄድ እንኳን ራስኮ ኃይሌ በጣም አይምሮ ውስጥ አንድ ሰው አልነበረም ብዙ ሐሳቦች ብዙ ጭንቀቶች ነበሩት ሁሉን ለመፍታት ሁሉን ለመጨረስ ይሞክር ነበርና ቋንቋውን ለመፍጠር ሲጋ ይሰራ ነበር የፖለቲካ ውይይቱ ነበር የተማሪዎች ፓርቲው ነበር በጣም ብዙ ነገሮች ውስጡ ነበሩ በዛ ላይ ይማር ነበር እና ይሄ ሁሉ ነገር ምክንያት ይመስለኛል ብዙ ነገሮችን ይዘነጋል አያስታውስምና እንደዛ አደረገና አስታውሳለሁ ባቡር ጣቢያ ደርሶ ጫማውን ሲመለከት ይሄንን ሲያይ እንደገና ተመልሶ ቤት መጣ በጣም በረዶ ነበር ይዘንብ ነበር ወቅቱ የዝናብና የበረዶ ይጥል ነበር የዛን ወቅት ነበር ቤት ሲመጣ በጣም ነበር ያሳዘነኝም ያሳቀኝም ቀድመም አንስተን ነበር ስለ ቁቤ እንግዲህ በእነዚያ ዓመተ ምህረት በፈረንጆች አቆጣጠር ከ1960ዎች ውስጥ ነው ኃይሌ ፊዳ ቁቤን ላይ ያተኩር ይጨነቅ ይሰራ እንደነበረ እንደውም አንዳንዶች ቁቤን የፈጠረው እንደመፍጠርም አድርገው ኃይሌን ያነሱታል ቁቤን ስለመፍጠር ማሰብና መስራት የጀመረው መቼ ነው እውነት ነው እሱ አይደለም ይሄን ነገር ማሰብ የጀመረው ከሱ በፊትም ሌሎች ሞክረውት ነበር የጄዝዊት ካናዳ ይሁኑ ጀርመናዊ ረሳውት መጽሐፉ አለኝ ካገኘሁት መጽሐፉን አይቼ ነግራችኋለሁ እነሱ ነበር ሐሳቡን የጀመሩት ኃይሌ ግን ምን ብሎ ያስብ ነበር ኦሮምኛ ቋንቋ ይሄ በአማርኛ በግዕዝ ፊደላት ፕሮናውንስ ሊደረግ አቅም ያንሳዋል አይቻልም በደንብ ፕሮናውንስ አይደረግም ብሎ ያስብ ነበር አቅም ያንሳዋል ብሎ ያስብ ነበርና ከጓደኞቹ ጋር ሆኖ በጣም ይወያይ ነበር ለሁለት ተከፍለው ነበር የሚከራከሩት የነበረውና አንድ ወገን በግዕዝ መሆን አለበት ሲል የነ ኃይሌ ወገን ደግሞ የለም በላቲን የሚል ነበር መጨረሻ እና ኃይሌ ያሸነፉ በላቲን ሆነ ኃይሌ ፊዳ ግን የቋንቋና ስነ ልሳን አላጠናም ትምርቱም ይሄ አልነበረም የሚመስለኝ የተማረው ትምህርት ልክ ነው የተማረው ትምህርት እሱን አይደለም መጀመሪያ ያው እንደነገርኩ አስትሮኖሚ ሊያጠና ነበር የመጣው በሳይንስ በጣም ጥሩ ነበር በኋላ ላይ ግን ይሄ ማህበራዊ ሳይንስ በጣም ይስበው ነበር ምክንያቱም መጥቶ ሀገሩ ላይ ማገልገል የሀገሩን ማህበረሰብ ህብረተሰብ ማገልገል ይፈልግ ስለነበር ሶሲዮሎጂን የሚጠቅመኝ ብሎ ስኮላርሺፕ ገንዘብ የሚያገኝበትን ነው እንግዲህ ጥሎ ሶሲዮሎጂ መማር የጀመረው እና የተማረው ነው ስነ ልሳንም ቋንቋንም አላጠናም ግን ኃይሌ ካሰበ የሚያቀተው ነገር የለም ምንም ነገር መስራት የሚያስችል ዕውቀት በራስ መተማመንና ችሎታ ነበረው እስቲ አንቺም ሆንሽ ልጆቻችሁ
እንደው ከኃይሌ ፊዳ የወረሳችሁት በተለይ ልጆቹ የወረሱት ባህሪ የተለየ ችሎታ ይሄ ነው የሚባል ተሰጡ እንዳባታቸው ነው ብለሽ የምትጠቅሽዋለ? አዎ ሳራ እንዳባቷ የእውቀት የትምህርት እንደ አካዳሚክ ችሎታ ማለት ነው ተሰጥዋ ልዩ በጣም ልዩ ነው። ልክ እንዳባቷ ናት። አንድ ነገር የመረዳት የማወቅ በተለይ አካዳሚክ እውቀቷ ልዩ ነው። እንዳባቷ ናት። ይወድ ደግሞ ማህበራዊ ስራና አገልግሎቶች ላይ ነው የምትሰራው። እሱ ላይ አባቷ ትመስላለች። አሁን የት ነው ያሉት? ሳራም ዮዲትም እንግዲህ ሳራ ኃይሌ ፊዳ ዮዲት ኃይሌ ፊዳ ልጆቻችሁ ማለት የት ነው ያሉት? ፈረንሳይ ናቸው ሁለቱም። ሁለቱም ባለትዳርና የልጆች እናት ናቸው። ዮዲት ሁለተኛ ልጄ ማለት ነው። ልጆቿን ያገኘችው ከኢትዮጵያ ነው። እሷና ባለቤቷ ኢትዮጵያ መተው ሁለት ልጆቻቸውን በጉዲፈቻ ነው የወሰዱት። ዮዲት ልጆቿን ልትወስድ ስትመጣ ትግስት ታለቅስ ነበር በጣም። ለምን ልጆቼን ቶሎ ለምን አይሰጡኝም ነው ምክንያቷ በሰዓቱ የምትለው ማለት ነው። እኔ ደግሞ ዮዲት አንቺ በትውልድ ኢትዮጵያዊነት ስላለብሽ በ6 ሳምንት ውስጥ ነው ያለቀልሽ። ሌሎች እኮ ልጅ በጉዲፈቻ ለመውሰድ መተው ከ1 አመት በላይ የሚወስድባቸዋል እያልኩ አባብላት ነበረ። እውነታውና በጣም ይረብሻት የነበረው ግን አባቴ እዚህ ሀገሩ መጥቶ ነው ሳይመለስ የቱ እንደወደቀ እንኳን ሳናቀው የቀረው እያለች ሆድ ያስባሳት እሱ ነበር ሆድ የሚያስበሳት የነበርና በጣም ታለቅስ ነበር። 6 ሳምንት ከባለቤቷ ጋር ሁለት ልጆቻቸውን በጉዲፈቻ ሊወስዱ መጥተው በጣም ታለቅስ ነበርና በኋላ ላይ ግን ያው አባቴ እኮ እዚህ ሀገር መጥቶ ነው ሳይመለስ በተለይ ልጆቿን ስታገኝ ያ ስሜት ጠነከረባት። ምክንያቱም ብዙ ጊዜ ልጆች ስታገኝ ወይ አንድ ነገር ደስ ሲል ይሄን ነገር እሱ ቆሞ ባየው ኖሮ አባቴ በኖሮ ኖሮ የምትልበት ሰዓት አለና እሱ ይመስለኛል ሆድ ያስባሳት። ኃይሌ ፊዳ ወደ ፈረንሳይ ላይ መለስ ለመጨረሻ ጊዜ ጠቅልሎ ወደ ኢትዮጵያ የመጣው መቼ ነው? አንቺስ መቼ መጣሽ? ምን ተፈጠረ? ይሄንን እንግዲህ በሚቀጥለው ሳምንት ለአድማጮቻችን እናቀርብላቸዋለን። የዛሬው ከበርናዴት ኃይሌ ፊዳ ጋራ ያደረግነው ቃለ ምልልስ እዚህ ላይ እንገተዋለን። የሚቀጥለው ሳምንት ደግሞ ኃይሌ ወደ ፈረንሳይ ላይ መለስ ለመጨረሻ ጊዜ ጠቅልሎ እንዴት ወደ ኢትዮጵያ መምጣት አሰበ፣ መቼ አሰበ፣ መቼ መጣ፣ ከመጣስ በኋላ ከቤተሰቦቹ ጋራ ከዚህ ሆኖ እንዴት አይነት ግንኙነት ያደርግ ነበር፣ ግንኙነታቸው በምን ነበር፣ መጨረሻ ላይስ ድምጹ እንዴት ጠፋባቸው፣ እነሱስ ምን አደረጉ፣ ከዛስ በርናዴት ፊዳስ ወደ ኢትዮጵያ እንዴትና መቼ መጡ፣ ምንስ አጋጠመ፣ እነዚህ ነገሮች በሙሉ እጅግ አጓጊ ታሪክ ነው። ለሚቀጥለው ሳምንት በተለይም በዚያ የ1960ዎቹ ማብቂያ ላይ የነበረው የተጋጋመ የተፋፋመ ፖለቲካውን እዛ ፈረንሳይ ድረስ ቤተሰቡን ጠብሷል ወይ ደርሷል ወይ ወላፈኑ የሚለውንም ነገር ከሌሎች ጓዶቹ ጋር እና አብረው ይሰሩ ከነበሩ ወዳጆቹም ጋር ያደረግነውን ቃለ መጠይቅ አንድ ላይ ይዘን እንቀርባለን። የደራው ጨዋታ እኛ እኮ ከሰው የተቀበልን ለአድማጮች እናደርሳለን እንላለን። ከአድማጮች ተቀበልን መልሰን ለአድማጮች ነው የምንሰጠው። አድማጩ በጣም ብዙ ነገር ያውቃል። አሁን መጨረሻ ላይ የደረሰን ስልክ በርካቶች ናቸው። ከመጨረሻው እንጀምር። የመጨረሻው አድማጫችን እንግዲህ አሁን የዘውትር አድማጫችን ነው ዳንኤል ከካሳንቺስ። ዳንኤል በግል ስልካችንም እየደወለ ብዙ ብዙ ጊዜ አስተያየቶችን ይሰጠናል። በጣም የፕሮግራማችን ተከታታይና አድማጭ ነው። አሁን የሰጠን አስተያየት ምንድነው? እግዚአብሔር ይስጣችሁ፣ ለካኔም የታሪክ አካል ሆኛለሁ፣ ለካኔም ታሪክ አውቃለሁ ነው ያልኩት። ፕሮግራማችሁን እያዳመጥኩ በጣም ነው የገረመኝ። ወደ ራሴ ልጅነት ነው ሄድኩት። ምክንያቱም እኔ ተወልጄ ያደግኩት ፈረንሳይ ለጋ ሲሆን ነው። ጽጌ ቤሻ ትምህርት ቤት አጠገብ ነው። ጽጌ ቤሻ ትምህርት ቤት ማለት ከኢየሱስ ቤተክርስቲያናውን ከተጠቀሰው ኢየሱስ ቤተክርስቲያን ከሱ ወርታች ወደ ግብጽ ኤምባሲ ወደ 6 ኪሎ የምትወርድበት መንገድ ላይ ያለ ነውና እዛ ነው ተወልጄ ያደግኩትና ያ የሚያውን የተጠቀሰው ራስ ካሳ የተባለውን ግቢ ተከትሎ ሉላ አስራተ ካሳ ግቢ ተከትሎ የተሰራች አንዲት ዳቦ ቤት ነበረች አለ። እውነቱን ነው። እኔም አውቃለሁ። የፈረንሳይ ልጅ አይደለም አውቃለሁ ያንን ዳቦ ቤትና እዛ ዳቦ ቤት ዳቦ እንድገዛ ተልኬ አም ትንሽ ልጅ ነኝ ገና ቆንጆ ምናምን ትንሽ ልጅ ማንም ልብ የማይለኝ ህፃን ልጅ ነኝ አለ። ግን እዛ ልክ እዛ ዳቦ እየገዛው እያለ ድንገት አካባቢው ከ25 እስከ 30 በሚሆኑ ላንድ ሮቨሮች ተከታትሎ መጥቷል። በቃ ከ6 ኪሎ ጀምሮ
ላይ ድረስ ይመስለኛል በቃ ወታደሮች ዳገት ላይ ሆነ ወርታች ታያላለ ታጠራ አለ መንገዱ በቃ በወታደር ተከቧል አለ ቦታው እኔ ያው ልጅ ነገር ነኝ ማንም ልብ የሚለኝ የለም እያየሁኝ ስወርድ ወደዛ በኩል እየወረድኩኝ ያለ አንድ መኪና ውስጥ አንድ ሰው ብቻውን ቁጭ ብሏል ከኋላ ማለት ሹፌር አለ ከኋላ ደግሞ ብቻውን የተቀመጠ ሰው አለ ከፊት የተቀመጠም ሴኩሪቲ አለ ያ ሰው ማን ነው ኮሎኔል መንግስቱ ኃይለማርያም በቴሌቪዥን ነበር ማያቸው በአካል አይቻቸው አላውቅም በጣም ነው የደነገጥኩ ያን ያዩዋቸው የት ሲገቡ እዚህ ራስ ካሳጊብ ሲገቡ አው እና አሁን ቃለ መጠይቁ ላይ እናንተ ባቀረባችሁት ቃለ መጠይቅ ላይ የት ነው እሱ ግቢ ነው አይቻው አላውቅም ብለው ሲሉ አረኔ አይቻቸዋለሁ አልኩኝ እሳቸው ራሳቸው ሲገቡ አይቻቸው ይልን ከሃላንድ ሮቨር ጋር ብያልኩኝና ለካኔም የታሪክ ምስክር ሆኛለሁ ብያልኩኝ የሚል አስተያየቱን ነበር ይሰጠን ሌላኛው ደግሞ አስተያየታችን ነበር ወደ መቀሌ ከአዲስ አበባ ነው እሱም በርካታ አድማጮቻችን ናቸው ይሄን ነገርኛ ምናነሳዋለን በሚቀጥለው ሳምንት ከመጽሐፉም ላይ ቀንጨብ አድርገን እናቀርብላችኋለን እሱ ምንድነው እንግዲህ በርናዴትን ቃለ መጠይቅ እናደርግላቸው ያን የአዲስ አበባ ስመጣ ማን እንደተቀበለኝ ጠፋብኝ ትዝ አይለኝም የሚል አስተያየት ሰጥተው ነበርና ያኔ ደግሞ ማን እንደተቀበሏቸው ደግሞ መጽሐፍ ላይ ተጽፎ ነበር እና እሱ መጽሐፍ እየተጠቀሱ ነው ሰዎች ያቀርቡልን ነበርና ስለሱ መጽሐፍ ነው ከጉሬዛ ማርያም ዶክተር ሽብሩ አዎ ስለሳቸው ነበርና እሱን ደግሞ በሚቀጥለው ሳምንት ፕሮግራማችን ላይም ደግሞ ስለ በርናዴትን ሲቀበሏት ስለ ተድላ ሽብሩ ተድላ ስለ እሱንም በሚቀጥለው ሳምንት እናቀርባለን ቹቹ ከኳስ ሜዳም እጅግ በጣም አመስግኖናል ቀለሙ አያሌው ደግሞ ይሄ መልክቱ ነበር ስለ ሽብሩ ባለ ሄሊኮፕተሩ እሱ ነበርና ሌላም በጣም በርካታ ሉላ ማንደፍሩ ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር